ይመለከተኛል። ሰላም ውድ የተከበራችሁ ውድ አድማጮቻችን እንዴት አርፍዳችኋል? ይመለከተኛል ኢትዮጵያ ከአዋሽ 90.7 ኤፍኤም ዘወትር ከሰኞ እስከ ሐሙስ ያለውን የዕለተ ማክሰኞን የጳጉሜ 1 ፕሮግራም አሁን ጀመረ። በቴክኒኩ አለኝ ቢተውና ሙጃሂዲን አሉ። በዝግጅቱ ደግሞ መሐመድ ሲራጅና እኔ ታምራት ካሳውን እስከ 6 ሰዓት ከናንተ ጋር መልካም ቆይታ ይኖረናል። ዛሬ እንግዲህ ተስፋ ነው የምናወራው። እነዚህን 5 ቀናቶች ውስጥ ስለ ተስፋ ስለ ስኬቶች ነው የምናወራው። እንዴት አለፍን 2014 እንዴት አለፍን ያለፍንበትን መንገድ እናነሳለን። ከዛ ውስጥ ደካማ የሆነውን ነገር ለ2015 ደግሞ እንዴት ነው ማስተካከል ያለብን የሚለውን እናነሳለን። ወቅታዊ ጉዳዮችንም ሀገራዊ ጉዳዮችን በዚህ ቀናቶች ውስጥ እናዳሳለን። ግን ስንዳስስ ተስፋና መልካም የሆነውን ስለ ስኬት ወደፊት ምን ማድረግ አለብን እንደ ሀገር እንደ ማህበረሰብ እንደ ግለሰብ ያለንን ተስፋ እንዴት ነው መፈጸም ያለብን የሚለውን ሐሳቦች ነው የምናነሳው። ሁሌም እንደምንላችሁ መንፈሳዊነታችንን እንጠብቅ፣ መንፈሳዊ ሴቶቻችንን እንጠብቅ፣ ፈሪያ ፈጣሪነትን ወይም ደግሞ ፈሪያ አላህ ፈሪያነትን አላህን መፍራትን እግዚአብሔርን መፍራትን እነሱን እናዳብር እናጠንክር። ምክንያቱም ሰው ሆነን የመጣ ነው በአላህ ወይም ደግሞ በእግዚአብሔር ተፈጥረን ነውና የሁሉ ነገር ዘዋሪና ከዋኙ እሱ ፈጣሪ አምላካችን ነው። ስለዚህ እሱን እንፍራ፣ እሱን እንስማ፣ እሱን እንታዘዝ። ለኢትዮጵያ ለኛ ተስፋችን እሱ ነው። ያለፍናቸውን አመታቶች ብናይ በእኛ ብርታትና ጥረት ሳይሆን በፈጣሪ እርዳታ ነው። ስለዚህ እሱን እናስታውሳለን። በእኛ ሊደረግ የማንፈልገውን በሌሎች ላይ አናድርግ፣ ለእኛ ሊደረግ የምንፈልገው ለሌሎች እናድርግ። ለሰዎች መኖር ምክንያት እንሆን፣ ካልቻለን ግን ለሰዎች መሞትና መጥፋት መፈናቀል ግን ምክንያት እንዳንሆን፣ ለሰዎች መውደቅ ምክንያት እንዳንሆን እንጠንቀቅ። ምክንያቱም ሰውን ያደናቀፈ አንድ ቀን በፈጣሪ ፊት ይጠየቃል። ምክንያቱም ፈጣሪ ነው ወደዚህ ምድር ሰውን እንዲኖር ፈቅዶ ያመጣው፣ ማንም አይደለም። ማንም ፖለቲከኛ፣ ማንም ነጋዴ፣ ማንም ፕሮፌሽናል የሆነ ፕሮፌሰር የትኛውም በሉት አይደለም። በፈጣሪ እርዳታና በፈጣሪ ፍቃድ ነው ወደዚህ ምድር ሁላችንም የመጣ ነው። የምንኖረውም በሱ ነው። ስለዚህ ይሄንን የከበረውን ሰው እንዳይኖር ማደናቀፍ፣ እርሱ ላይ ተንኮል፣ ሴራ፣ ወጥመድ፣ ጉድጓድ መቆፈር፣ ማጭበርበር አንድ ቀን በፈጣሪ ፊት ደግሞ ዋጋ ያስከፍላል። እንደዚህ እንላለን። እንግዲህ መልካም ቆይታ እንደሚኖረን ተስፋ እናደርጋለን። ወደ የትም አትሂዱ፣ አዋሽን ማድመጥ ማትረፍ ነው። ምክንያቱም አዋሽ ከሀገር በሀገር ለሀገር የሚሰራ ሚዲያ ስለሆነ ማለት ነው። ያው ቅድም እንዳልኳችሁ እነዚህን 5 ቀናቶች ስለ መልካም ስለ ተስፋ በአዲሱ ዓመት ምን ማሰብ አለብን። ይሄን ስንል ሁሌ እንደተለመደው አይደለም። አዋሽ እንደ አዋሽም ይመለከተኛልም ሁሌ ስንሰራው እንደነበረው መንፈሳዊ ሴትን እንጠብቅ፣ ለሰው እንኑር፣ በጎን እናድርግ፣ እንረዳዳ። ያን ሲሆን ነው ሀገር ሰላም የምትሆነው ብሎ ሲሰራ ነበርና በ2015 እንደዚህ ቅድ ሳይሆን ዛሬ ቀኒቷ ሰዓቲቷ ራሷ ሁሌ አዲስ ቀን ናቸው ቀኖቹ። ግን እንደ ሀገርም እንደ ህዝብም እንደለመነው ደግሞ አዲስ ዓመት መሸጋገሪያ ላይ ነው ያለነው። ይሄንን በማሰብ ነው ዛሬ የምናወራው። ከእንደገና እንግዳ አለን፣ ስለ ስኬት የሚያወራልን እንግዳ ጋብዘናል። ሌላ ደግሞ እንግዳ አለን፣ መሐመድ ሲራጅ ይባላል። እንዴት አደረገ? ከትንሽ ጊዜ ቆይታ በኋላ ግን እንደዛ የምታረገኝ ይመስላል አሁን እንግዳ የምታረገኝ። ሰላም የተከበራችሁ አድማጮች፣ ቀናችሁ ፍክት ብርት ይበል ብያለሁ። በእያላችሁ በሰላማችሁ ይብዛ። እናንተ ላይ እንዲደረግ ማትፈልጉትን ነገር ሌሎች ሰዎች ላይ አታድርጉ። ዛሬ የ2014 15 አላልኩ 4 የ2014 ጳጉሜ 5 ቀናቶች ናቸው። በ2014 ከ5 ቀናቶች የመጀመሪያውን ጳጉሜ 1 ብለን ጀምረናል። ለተማክሰኞ ጳጉሜ 1 2014 ዓመተ ምህረት ይሄ ቀን የዛሬ ዓመት ነው የሚደገመው። የመጨረሻው ያለ ነው ምን ሄደው ከዚህ በኋላ የመጨረሻው ማክሰኞ የመጨረሻው ሮብ ያለ ነው ምን መጣው። የጳጉሜ 1 በሀገር አቀፍ ደረጃ የበጎነት ቀን ተብሎ ተሰይሟል። በጎውን ምን ሰማበት 2015 እንዲሆን እንመኛለን። ክፉ መንፈስ የተጠናወታቸው አገራችን ላይ እንደ መጅገር የተጣበቁ ሁሉ የሚነቀሉበትም ጊዜ እንደሆነ ተስፋ አደርጋለሁ። ምክንያቱም የተሻሉ ሐሳቦች የሚያመጡ የማህበረሰብ ክፍሎች እየፈጠርን በመጣን ቁጥር፣ አእምሮ የለማ የማህበረሰብ ክፍል እየፈጠርን በመጣን ቁጥር፣ አዳዲስ አስተሳሰቦችን የሚቀበል ከአዳዲስ አስተሳሰቦች ጋር አብሮ የሚሻገር የማህበረሰብ ክፍል እየፈጠርን በመጣን ቁጥር
እንደ ሀገር በጎውን የምናስብበት ጊዜ ይኖራል። በጎነት ምንድነው? መንፈሳዊ ፋይዳው ምንድነው? ማህበራዊ ፋይዳው ምንድነው? በጎነት፣ ተስፋ፣ ደግነት፣ ብርሃን እነዚህን ሁሉ ዛሬ እናጋባለን በአድማጮቻችን ላይ። በነገራችን ላይ ያው ዛሬ ስለተባለ አይደለም ቋግሜ እንደኛ ከመጀመሪያውን ጀምረን አድማጮቻችን ምስክሮች ናቸው። ስለ በጎነት፣ ስለ መንፈሳዊነት አዋሽ እንደ አዋሽ ይመለከተኛል እንደሚመለከተኛል ፕሮግራም ሁሌ የምንሰራው ነገር ነው። ሰው ወደ ሰውነቱ እንዲመለስ፣ ፈጣሪውን እንዲፈራ። ምክንያቱም ሰው ብለን ስንጀምር ሰው ነኝ ብለን ማሰብ ስንጀምር ፈጣሪን መፍራት አብሮ ይያዛል። ህሊና ይያዛል፣ ልቦና ይያዛል፣ ወደ ቀልብያ ይያዛል፣ እዝነት ይያዛል፣ ብዙ ነገሮች ይያዛሉ። ያ ሲሆን ምድር ራሷ ሰላም ትሆናለች። ሰው ፈጣሪውን መፍራት፣ ሰው ፈጣሪውን ማወቅ ሲጀምር ፈጣሪውን ማወቅ ሲል በትንታኔ አይደለም። ብዙ የሚተነትኑ ሰዎች ስላሉ ብዙ ካባ ለብሰው በጣም ፈጣሪ ራሱ እንትን ያላቸው ይመስላሉ። እነሱን ለማለት አይደለም። በህይወታቸው የሚነበቡ ቀደምት የነበሩት ነቢያት ህይወታቸው ውስጥ መጽሐፉን ሳይነግሩ ህይወታቸው ራሱ ይነበባል፣ ይታያል። ቀደምት የነበሩ አባቶች ቀደምት በዚህን ዘመንም ደግሞ አሉ። ስታያቸው ገና ራሱ ፈጣሪን የምታይባቸው። እንደዛ እንድንሆን ሁላችንም እንደዛ እንድንሆን አዋሽ እንደ አዋሽነቱ ይመለከተኛልም ይህንን ፕሮግራም እየሰራን ያለ ነው ማለት ነው። ወደ ሰውነት እንመለስ። አንዳንዴ ትላለህ ፖለቲካና መንፈሳዊነት እንዴት? ኧረ እውነተኛ ፖለቲከኛ ሆይ መንፈሳዊ ሁን። ምክንያቱም እዚች ምድር ላይ እንደው አክቲቭ ሆነ ብትኖር 30 ዓመት ነው። ከ30 ዓመት በኋላ እንደው ወጣትነት ከዛ በኋላ እየጃጀክ ስልጣን ላይ ልምጣ እሱ እንደማይችል ራይላ ኦዲንጋን ማንሳት ይችላል። ግን ፖለቲከኛ መንፈሳዊነቱን ሲጠብቅ ፈጣሪን መፍራት ሲጀምር ለማህበረሰብም ለህዝብም የሚጠቅም አእምሮን ያመጣል። አለበለዚያ ግን ፖለቲከኛ ወይም መሪ ወይም ደግሞ በየትኛውም ሴክተር ላይ ያለ ሊደርስ ፈጣሪን የማይፈራ ከሆነ ራሱ ብቻ ሲሆን ግን ዓለም ትረበሻለች፣ ሰፈር ትረበሻለች። ብዙ ነገር ነው እንትን የሚለው። ያበዱ ሰዎች ስልጣን ሲይዙ፣ ያበዱ ሰዎች ህዝብን ሲመሩ ለህዝብ ደንታ የላቸውም። ስለዚህ መንፈሳዊነትን እንጠብቅ። መንፈሳዊነት ስንጠብቅ ለምድር ራሷ ፍጥረታት ራሱ ሰላምን ያገኛሉ። አለበለዚያ ግን ያው እንደምናየው ነው። ፈጣሪን የካዱ ለሰው የማይራሩ ጨካኞች፣ ለህፃናት እንኳን ፈጣሪን የማይራሩ ሰዎች ከእናት ማህፀን ውስጥ ጽንስ አውጥተው ይገላሉ። ለዚህም ነው ፈጣሪን እንፍራ። በጎነት እንደሚመጣው ደግሞ ፈጣሪን በመፍራት ነው። በቃ እኔ ቁርአን ቀርቻለሁ ሳይሆን ቁርአን የቀራኸውን ቁርአን በህይወት ደግሞ ቅራው። ያነበብከው መጽሐፍ ቅዱስ በህይወት ተርጉመው። እንግዲህ ዋቀፈታ ምን እንደሚል ባላቅም ስለሱ በዛ እሱን በቃ የሃይማኖትን ቃል የእምነትን ቃል በህይወት ተግብረው። ምክንያቱም ሁሌ እንደምንለው የፍሩቶችን ስመለከት እኔ ደስ የሚለኝ ፍሩቶቹ እኛ ፍሩቶች ነን ብለው ለፍልፈው አዋጅ አስነግረው አይደለም። ፍሩት ሆኖ ለኛ ተቀምሰው ስንገምጣቸው ስንበላቸው ጣፍተው እርካታን ሰጥተው ጤንነትን ሰጥተው ነው። እንዲህ እንድንሆን ፈጣሪ ይፈልጋል። መንፈሳዊ ተቋም አድርጉት አይደል? አይ ልክ ነው። በመንፈስ የሳሳን ጊዜ ብዙ ነገሮቻችን ይበላሻሉ፣ በረከትም እናጣለን፣ መርገምት ይነክሳል። በ18ኛው መቶ ክፍለ ዘመን አንድ ኒውስዊክ መጽሔት ላይ የወጣ መረጃ ነበርና በዛ ወቅት የነበረው የፍልስፍና ንቅናቄ የፈጠረው የጥርጣሬ መንፈስ ትክክለኛና ስህተት የሆነውን ነገር የሚወስነው በግል ስሜት ምርጫ ወይንም ፍላጎት ነው የሚል አስተሳሰብ እንዲዳብር አድርጎ ነበር ይላል። ይሄ ግል ስሜት ወይንም ምርጫ በራሱ ትክክልና ስህተት የሆነውን ነገር ለመለየት የሚያስችል ጥሩ መንገድ ነበረ ወይስ አይደለም የሚል ደግሞ ሐሳብ ያነሳል። ይሄንን ለመቀየር በጎነትን ማዳበር እንችል ዘንድ መልካምና ክፉን የሆነውን ነገር መለየት የምንችልበት አስተሳሰብ ያስፈልገናል ይላሉ። ይሄኛው መስፈርት አንድን ድርጊት ወይም አመለካከት ወይም ባህሪ ትክክል ወይም ስህተት ብለን መፈረጅ የምንችልበት መስፈርት ያስፈልገናል። ይሄ መስፈርት በጎነት ነው ይላሉ። የበጎነት መስፈርት ቅድም ልክ አንተ እንዳነሳው መንፈሳዊ ሴቶቻችን እየዳበሩ በመጡ ቁጥር
ጥሩ ስነ ምግባር አይደለም እነዚህ 12 የስነ ምግባር መርሆች ተብሎ የሚቀመጡት መንፈሳዊ የሆኑ ሰዎች ወይንም በ10ቱ ትእዛዛት ብለ የምታስቀምጣቸው የመጀመሪያው ነገር አንተ ላይ እንዲደረግ ማትፈልገውን ነገር ሌላው ላይ አታድርግ ነው። አትበድል እኮ እንደዛ እኮ ነው ፍቺው። ስለዚህ ዛሬ ስለ በጎነት እናወራለን። ከእንግዳዬ ጋር አስተዋውቃችኋለሁ። በጣም ዘርፈ ብዙ ባለሙያ ነው ዛሬ የምጋብዝላችሁ። ጳጉሜ 1 የመጀመሪያው ማክሰኞ የ2014 የመጨረሻው ቀን ድልድዩ መሻገሪያው መሻገሪያው ላይ ነው የምንገኘው። ስለ በጎነት በደንብ አድርገን እናወራለን። እንግዳዬ ጋር በጎ ተግባሮች አሉ። ቀናነቱ በግል ከተገናኘን በኋላ በቀናነት ዙሪያ አወራን። ከዛ የሰራቸውን ስራዎች ዝም ያሉ ሰዎች አሉ። ማይኩን ያላገኙ ሰዎች ማይክ የተነጠቁ ሰዎች እንዳሉ ታውቃለህ? አውቃለሁ። በጣም በርካታ ማይክ የተነጠቁ ሰዎች አሉ። ከነዛ መካከል ነው የዛሬው እንግዳዬ። ራሱን ያስተዋውቀናል፣ ምን እንደሰራም ይነግራችኋል። ስለ በጎነትም ከሱ ጋር እናወራለን። አዋሽ 90.7 ኤፍኤምን እያደመጣችሁ ነው። ይመለከተኛል ኢትዮጵያ ፕሮግራሙ ነው። ታምራትና መሐመድ የፕሮግራሙ አዘጋጆች ነን። አላህም ቢተውና ሙጃሂድ ደግሞ የድምጽ ኢንጂነሮቻችን ናቸው። በአዲስ ዓመት አዲስ ማንነት ነው። እኛ አዲስ እቅድ አዲስ መንፈስ ምናምን አይደለም የምንለው፣ አዲስ ማንነት ያስፈልገናል። ለአዲስ ማንነት የመጀመሪያው ነገር በጎነት ነው። በጎ እናስብ፣ ቀናውን እንስራ። ቀናነት መልሶ ይከፍላልና እንደሚባለው ይኸውልህ፣ ቅድም ብያለሁ እኮ ማይኩን የያዘ ሰው ብያለሁ። ቀደምከኝ። አይ እኔ ደግሞ ለታላቅ ቦታ ልስጥ ብዬ፣ ምክንያቱም በጎነት ስትል ታላቅን ማክበር ነው አንዱ። አቤት ማገናኘት አለ ይመሰክራል። ማገናኘት ይላል። በቃ እንደዚህ እኮ ነው። ዛሬ እንግዲህ በጣም ጥሩ የሆነ ፈገግታ፣ ጥሩ የሆነ በጎነት፣ ጥሩ የሆነ ስሜት አድማጮቻችን ጋር እናጋባለን። አንዳንድ ጊዜ ምንም ባይሆን ፈገግታ የሚለግስ ሰው ካለ ይሄ ሰዎች ጋር ዌቭ አይደለ ይጋባል። መንፈሱ ጥሩ መንፈስ ይጋባል። ክፉ መንፈስም ልክ እንደዛው። ሰሞኑን ምን እያወራን ነበረ? አሁን በቃ ሰሞኑን በቃ ይሄ መጥፎ የሚባል እቺ ልጅ ህፃናቶችን አረዳች ሲባል በቃ የእርድ መንፈስ ደግሞ ሊመጣ ነው ይባላል። በጣም ብዙ የሚጋቡ መናፍስቶች አሉ። እንደዚህ የሚጋባ መንፈስ ስፕሪት ማለት ነውና ዴቪልስ ስፕሪት ደግሞ በጣም ፈጣን ነው ከዚህ ከበጎነቱ ይልቅ ማለት ነው። ዛሬ ግን እኛ በሬዲዮ ሞገዳችን ሞገድ ማለት ዌቭ ማለት ነው። ይሄ ዌቭ ብዙ ነገር ያጋባል ሰዎች ጋር። ቤታቸው ተኝተው የሚያደምጡናሉ፣ በስራ ቦታ ላይ የሚያደምጡናሉ፣ በታክሲ ላይ የሚያደምጡናሉ፣ በትራንስፖርት አገልግሎት ላይ የሚያደምጡናሉ፣ ስራ ቦታ ላይ ሆነው የሚያደምጡናሉና እኛ አሁን አስተሳሰብ ነው የምናጋባባቸው። ከዚህ አስተሳሰብ ጋር አብረን እንጓዛለን። ከበጎነት ጋር ጳጉሜ 1 በበጎነት ተሰይሟል። በብሔራዊ ደረጃ በሀገር አቀፍ ደረጃ ማለት ነው። ጳጉሜ 1ን በበጎነት ጳጉሜ 2ንም 3ንም እንደዚሁ ይያል እንፈርጃለን። ዛሬ እንግዳለን ብያችኋለሁ። ከእንግዳይ ጋር እናስተዋውቃችኋለን። ከእንግዳይ ጋር ከማስተዋወቃችን በፊት ግን በጎነትን በተመለከተ እንግዲህ በቃል ደረጃ ጥሩ ስነ ምግባር የሚለው ይተካዋል ይመስለኛል። ጥሩ ስነ ምግባር በሚል ይተካል፣ ወይንም ትክክለኛ ድርጊትና አስተሳሰብ እንዲሁም መልካም ባህሪ ተደርጎ ይወሰዳል። በጎነት ይሄ ጥንታዊ የግሪክ ቃል ነው ብለው ያነሳሉ። የማንኛውም ነገር የላቀ ደረጃ ያመለክታል። ማስተዋል፣ ድፍረት፣ ራስን በራስ መግለጽ፣ አለማዳላት፣ ርህራሄ፣ ጸንቶ መቆም፣ ሐቀኝነት፣ ትህትና፣ ታማኝነት የመሳሰሉት ባህሪያትን በሆነ ወቅት ላይ እንደ አንድ በጎነት ተደርገው ተቆጥረው የተወሰዱ ነበሩ። በተጨማሪ የበጎነት ወይንም ትክክለኛነት መስፈርት ጋር መስማማት ተብሎ ተተርጉሟል ማለት ነው። መስማማት ያለብን ማን ካወጣው ወይንም የጥሩነት፣ የመልካምነት፣ የትክክለኛነት መመዘኛ ጋር ነው ብለን ስንል አንዱ የበጎነት ስነ ምግባር ጋር ነው ይላሉ። ራሱን የቻለ የአንድ የስነ ምግባር ወይንም የባህሪ መገለጫ ነው በጎነት ማለት ነው። እሱ ላይ በደንብ እንነጋገራለን። ከእንግዳይ ጋር ላስተዋውቃችሁ። ራስን በደንብ አድርገህ ያው ለጋዜጠኛ ራስን ግለጽ አይባል
እሺ በየትኛው ሙያ እንደምትጠራም ንገራችሁ። በጣም ጥሩ። ለማንኛውም ስሜ ሲሳይ መኳንንት ይባላል። እዚህ ቦታ ላይ የመጣሁት በርግጥ በአንድ አጋጣሚ ነው። ልዩ ሙያ የተሰኘ የሞባይል መተግበሪያን ለተጠቃሚዎችና እንደዚህ የሞባይል አገልግሎትን ለሚፈልጉ ሰዎች እሱን በማበልጸግና በመስራት ከዛ ጋር በተያያዘ ነበር ወደዚህ የተጋበዝኩት። ነገር ግን ተጨማሪ የራሴም የተለያዩ ምሰራቸው ስራዎች አሉኝ በስነ ጽሁፍ ዓለም ውስጥ ለአንድ ከ1990 የኢትዮጵያ አቆጣጠር ጀምሮ እንግዲህ ቢያንስ ለ12 አመት ያህል የተለያዩ ጋዜጦችና መጽሔቶች ላይ ስሰራ ነበር። አንድ 5 የሚሆኑ መጽሐፍቶችንም ሰርቻለሁ። የዌብሳይት ስራዎችንም እሰራለሁ። እንዲሁም ደግሞ አንዳንድ ቢያንስ እንደመሞከሪያ ያህል ድምጽ መሞካከራለሁና በሱ ረገድም የሰራዋቸው ስራዎች አሉኝ እና እንግዲህ ለጊዜው በዚህ መልክ ነው ያለሁት። እንግዲህ ደግሞ በየትኛው ነው የምትጠራው? በጣም አገራችን ላይ ድምጽ ሲል ግን አልገባኝም። በየትኛው ድምጽ? የሙዚቃ ስራዎችን ሞክሯል፣ መጽሐፍ ጽፏል። የተለያዩ አገራችን ላይ በጣም ትልልቅ ሰዎችን ለማየት የምትፈራቸው ሰዎች ዛሬ በህይወት የሌሉ ሰዎችንም ጭምር ኢንተርቪው አድርጓል። በጣም የሚገራርቡ ሰዎችን እኔ የሱን ፕሮፋይል ሳይ ደንግጫለሁ። ማለት ቅድም ብያለሁ ማይክ የተነጠቁ ሰዎች አሉ ብያለሁ። ትልልቅ የሚባሉ ሰዎችን ወደ በኋላ ላይ ኢንተርቪው ከተደረጉ ሰዎች መካከል እናነሳለን። መቼ ኢንተርቪው እንዳደረጋቸው፣ በምን አጋጣሚ ኢንተርቪው እንዳደረጋቸው እንደውም ወደ መጽሐፍ ቀይረው እያልኩት ነበርና እሱንም አጋጣሚ ጭምር እናወራለን። ግን በየትኛው ሙያ ነው የምትጠራው አንተ? ምክንያቱም አሁን አፕሊኬሽን እየሰራህ ነው። በጣም የገረመኝ አፕሊኬሽንን ሳይማር የሰራ ያየሁት ሰው አንተን ብቻ አይመስለኝም። ሳይማር ከኮምፒውተርና ከአይቲ ቴክኖሎጂ ጋር የተያዙ ነገሮችን ሳይማር አፕሊኬሽንና ዌብሳይት የሚሰራ ዌብሳይቱን በስንት ዓመተ ምህረት ነው የሰራው? በ2000 በኢትዮጵያ አቆጣጠር በ2000 ሚሊኒየም ማለት ነው። ዌብሳይት በማናቀበት ጊዜ ዌብሳይትም ጎግልም በማናቀበት ጊዜ በራስ ጥረት ነው የሰራው። አጫውተን እስቲ። ሁለቱንም የሞባይል አፕሊኬሽኑንም የዌብሳይት ስራውንም በራሴ ጥረት ነው የሰራሁት። ያኔ የዌብሳይት ስራው ሰራዋለሁ ብዬ አይደለም። በሆነ አጋጣሚ እንደዚህ ኢትዮጵያውያንን ማዕከል ያደረገ አንድ የመረጃ ቋት መስራት አለብኝ ብዬ አሰብኩኝ እና የተለያየ የልደት ቀናቸውን፣ የሙያ ክህሎታቸውን፣ ስራቸውንና እንደዚህ በተለያየ መስክ ላይ ያሉትን ሰዎች ባንድ ላይ ኢትዮጵያ ላይ ለዘመናት ተጽዕኖ ያሳደሩትን ትላልቅ ሰዎችን የእነሱን ሰብሰብ አድርጌ ማውጣት አለብኝ ብዬ የመጽሔት እንደ ካታሎግ የሚመስል ነገር ለመስራት አስቤ፣ ነገር ግን ይሄ ነገር ለምን ወደ ዲጂታል ነገር አልቀየረውም በማለት ያኔ እየሰራው ያለ ኮምፒውተር ላይ የሆነች አጋጣሚ ያንን ነገር መስራት የምችልበትን መንገድ አሳየኝና ማይክሮሶፍት ፐብሊሸር ላይ ያን ነገር ልስራው ያልኩኝ እንደዚሁ እንተሳረገው ሳገላበተው ቢያንስ በተወሰነ መልኩ ምልክት አሳየኝ እና ከዛ በኋላ ሰርቼው ልለቀው ስል ባለሙያዎቹ ምንድነው ያሉኝ ማስታውሰው ነው ይሄኮ ፐብሊሸር ላይ ሰራው እንጂ ማለት የዌብሳይት ምልክት ወይም የዌብሳይት ምስል አድርገህ ሰራው እንጂ እኮ ዌብሳይት መሆን አይችልም አሉኝ። እኔ ይሆናል ብዬ በድርቀት ተከራከርኩኝ። ከዛ መጨረሻ ላይ እንዲያረዋከኛ ባለሙያዎች ነን እንደዚህ አይነት አሰራር የለም አሉኝ። መጨረሻ አንድ ከመካከላቸው የሆነ ባለሙያ ወጣለና እስኪ አንድ ድል ተሰጠናላ አለኝ። እሺ ምንም ችግር የለውም እናንተ ተነጋገሩበት አልኩኝ። ከዛ በኋላ ወጡና ተነጋገሩ ምናሉ። በማግስቱ ተመልሰ ልትመጣ ትችላለህ ወይ አሉኝ። እሺ ምንም ችግር የለውም እኔ ግን እንደሚሰራ እርግጠኛ ነኝ አልኳቸው። መጨረሻ ላይ በማግስቱ ሲሄድ እውነትም እንደሚሰራ
ያንን ነገር አየሁት እና ያኔ በቃ ተለቆ ያየው ጊዜ ጨፈርኩት ጭፈራ በህይወት ዘመኔ እንደዛ እንትን ብዬ አላቅም። የመጀመሪያ መጽሐፌን እንኳን ሳወጣ ቢያንስ በጣም የመጽሐፍ አምሮት ስለነበረኝ እንትኑ ማለት ትንሽ አንድ 6 ወር ቆይተው ነበር መጽሐፉ ታትሞ እስኪወጣ እና ያ በጊዜ ሄደ ትንሽ በቃ ውስጤን ያናደደኝ ስለነበረ እንትን አላልኩኝም። በርግጥ መጽሐፍ ከሳተምኩም በኋላ የመጽሐፉ ራሱ ህትመት በጣም ነበር ደስ ያለኝና ቶሎ ደስታው ማለቀቀኝ። የዌብሳይት ስራው ግን በቃ በአንድ ጊዜ እንደዛ ሆኖ ሳይ በቃ በጣም ነው የጮኩትኝ። ለማታ ላይ ነበር እንደዛ አይነት ነገር የተነገረኝና 2000 ላይ እንዲደርስ አድርጌ ነው የሰራሁት እና በቃ እሱንም ጳጉሜ ላይ መስከረም ላይ ነው የለቀኩት። አፕሊኬሽኑንም ልክ እንደዚሁ ጳጉሜ ነገ አንደኛ ዓመቱ ይሆናል ጳጉሜ 2 ላይ እና እንደዚሁ አጋጣሚ አይነት ሁኔታዎች ያው ተገጣጣሙና እንግዲህ ያኔ እንግዲህ የዛሬ 14 አመት ነው። አሁኑ ደግሞ ባለፈው አመት 2013 ላይ ነው እንትኑ የአፕሊኬሽኑ የተሰራው ማለት ነው። ያኛው ላይ በርካታ ነገሮች አሉበት ዌብሳይቱ ላይ የተለያዩ ቀደም እንዳልኳችሁ የተለያዩ ኢትዮጵያ ውስጥ ትላልቅ ስራ የሰሩትን ሰዎች እነሱን የልደት ቀናቸውን የመስከረም የሆኑት መስከረም ላይ ጥቅምት የሆኑት ጥቅምት ላይ እንደዚህ አርጌ ነው የሰራዋቸው። ከዛ እየሰራውት ያለ ጭርሻ ላይ ለምን ኢንተርቪው አልሰራም አልኩና ወደ ኢንተርቪውም ደግሞ ገባሁኝ። በርካታ ሰዎች አሉ እዛ ውስጥ ከአገር ፕሬዝዳንት ጀምሮ እስከ እግር ኳስ ተጫዋች እስከ ወጣቶቹ ድረስ በርካታ ኢንተርቪው የሰሩዋቸው ሰዎች አሉ። በጋዜጠኞችም ደረጃ ላይ የሰሩ ስነ ጽሁፍ ላይ የሰሩ የውጭ ዲፕሎማሲ ስራ ላይ የተሰማሩ ሳይንቲስቶች፣ የተለያዩ የጦር መሪዎች ማለትም ጀነራል ማዕረግ ደረጃ ላይ የነበሩ ብቻ ብዙ ናቸው እና ያ ዌብሳይት ራሱ በዛ ደረጃው እንደዚህ አይነት የመረጃን እንትን ሰብሰብ አድርጎ ያዘ አልነበረም እና ከጊዜ በኋላ ደግሞ እንግዲህ የተለያዩ ዌብሳይቶች ሰራውና ይሄን አፕሊኬሽን ደግሞ ሰራውት። ይሄ ደግሞ አፕሊኬሽን እንግዲህ ልዩ ሙያ የተሰኘ ነው። ይሄም ደግሞ በአይነቱ ለየት ያለ ነው። በአገራችንም ብቻ ሳይሆን በሌላውም ዓለም ብዙም እንዳልተሞከረ ከተለያዩ መረጃዎች አግኝቻለሁ። ህንድ ሀገር ውስጥና ፓኪስታን ውስጥ የሚሰሩ እንዲሁም ደግሞ በተለያየ ከአፕሊኬሽን ዴቨሎፕመንት ጋር የተያዙ ስራዎችን የሚሰሩ ሀገራት ላይ ያሉ ባለሙያዎችን ጠይቂያቸው እንዲህ አይነት ስራ በዓለም ላይ መኖሩንም አናቅም ነበረ። ግን በጣም ጥሩ ስራ ነው ሰራውና እንግዲህ እስኪ ለኛም አንድ እንትን አሳይተናል የሚል ነገር አግኝቻለሁኝ። ብቻ ለሀገራችን ህዝቦችም እንግዲህ ይሄ በጣም ሊጠቅም የሚችል ስራ ነው። እንግዲህ በዝርዝር ደግሞ ትንሽ ስለ አፕሊኬሽኗ ምናልባት ትንሽ በኋላ ተነግረናል። እኔም ላወራ በጣም ጓጉቻለሁ። ምንድነው የልዩ ሞባይል በተለይ እኔን ይጠቅማል ወይ? ለአይነ ስውራን ይጠቅማል ላይጠቅም የሚለውም ነገር ድምጽ ስላለው እሱም ላይ እናወራበታለን። በጣም እኔ ማንሳት የፈለኩት ምንድነው ለምሳሌ በጣም እኛ በፎቢያ እንታማም፣ በተለይ በቴክኖሎጂ ፎቢያ ቴክኖሎጂ በጣም ነው የምንፈራው። ተጣልተናል ከቴክኖሎጂ ጋር። በቃ ብዙ ሰው አንድሮይድ አለው። በጣም ብዙ ሰው ዘመናዊ 100 ምናምን ሺህ ብር የሚሸጥ ሞባይል ይዟል። ሄሎ ከማለት ከጂ ጠቅጠቅ እርግንዷለች አይደል? ከዛ የተለየ ስራ የማይሰሩ ሰዎች አሉ። እንዲሁ ለጉራ ብቻ ይዘው የሚሄዱ ሰዎች ስልኩን ይዘዋል ወይንም ደግሞ ይሄ ሰልፊ ለመነሳት ካልሆነ በስተቀረ ስልኬ ላይ ምንድነው ያለው ሀብት ብለው አይጠይቁም ብዙ ሰው እኔን ጨምሮ። እኔ እንደውም ታንክስ ቱ ዶክተር ተመስገን እንዳለው የተባለ ጓደኛ አለኝና የሕክምና ባለሙያ ነው። ልክ እንዳንተው በቃ ምንም ፋታ የለውም። በቃ እጁ ላይ ያለ ነገር በሙሉ ይጎረጉራል። ራሱን አፕግሬድ ያደርጋል። ከቴክኖሎጂ ጋር ራሱን ያግባባል። የትም አልተማረም፣ ግን ፕሮግራሚንግ ነው፣ ዳታቤዝ ይሰራል፣ ሶፍትዌር ኢንጂነር ነው፣ ሃርድዌር ኢንጂነር ነው፣ ኮዲንግ ይሰራል፣ በጣም ብዙ ነገሮች ይሰራል። መልቲ ነው። አሁን እነዚህን ባለሙያዎች አሁን
እኔ ሳስበው እሱን የ6 እና የ7 ባለሙያዎች ስብስብ አንድ ሰው ይሆንብኛል። አንተ ጋር ደግሞ በጣም ለየት ያለው ነገር ሳትማር ዘርፉ ላይ ሳትሄድ አሜዚንግ። ይሄ ማለት ምናልባትም ብዙዎቻችን ልንማርበት ይገባል ብዬ ስላሰብኩ ነው ዛሬ እንግዳ ማድረግ መጋበዝ የፈለኩት። ከቴክኖሎጂ ጋር መግባባት ያቃተን ሰዎች እጃችን ላይ ያለውን አክሰስ ተጠቅመን የሱን አፕሊኬሽን ብታዩት የሱን ዌብሳይት ብታዩት በጣም ነው የምትገረሙት። እሱ ዌብሳይት ውስጥ ያሉ ነገሮች አንድ ትልቅ የሚዲያ ኢንስቲትዩሽን ነው። እሱ ቋት ውስጥ ገብታችሁ ብታዩት ልዩ ሙያ በሚል ዌብሳይቱን ነግራችኋለሁ። እዛ ላይ ገብታችሁ ብታዩት ማታገኙት መረጃ የለም። አለባቸው ተካን አግኝተዋል? አለባቸው ተካን አልደረስኩበትም። ቀድሞኝ እንትን አለ ማለት ዌብሳይቱን የሰራሁት ከ2000 በኋላ ፈቃዱ ጋር ደርሰሃል? ፈቃዱን ኢንተርቪው አድርገዋል? አረ እንደውም ያመለጠኝ ሰው የዓለም ሎሬት አርቲስት ሎሬት አፈወርቅ ተክሌ እሱ ጋር ቃለ መጠይቅ ልናደርግ ስንል እሱ ቀድሞ በአንድ ሳምንት ልዩነት ኦሬዲ እሳቸው አረፉ እንጂ አብዛኞቹ ግን በጣም ትልልቅ የሚባሉ ሰዎችን ኢንተርቪው አድርጓል። ከዚህ ቀደም የነበሩ እነ ወይዘሮ ሙሉን ጨምረው የቻምበር ኦፍ ኮሜርስ ፕሬዚዳንት የነበሩትን ሌሎችንም በሀገራችን ትንታግ የምንላቸውን ሰዎች እድሉን አግኝቶ ፕሮፌሰር ሪቻርድ ፓንክረስታ እነ ነጋሶ ጊዳዳ እነ ካፕቴን ሰለሞን ግዛው አሉ፣ ዶክተር ለገሰ ውትሮ አሉ፣ የተስፋ ድርጅት ስማን ነበር ስማቸው ዶክተር ሚናስ አሉ፣ ሚናስ ዶክተር ዘረሰናይ ዓለም ሰገድ እንትን አሉ ብቻ በዚህ በእንትንም ደረጃ ላይ በፕሮፌሽን ደረጃ በሶሻል ኮንትሪቢዩሽን ደረጃ አሉ። ጋዜጠኞችም አሉ። ሰይፋንታውንም አግኝተዋል። እነሱ ደግሞ ያኔ ሌጀንድ አልነበሩም። እነሱ በእንትን ነው የዌብሳይት ላይ ሳይሆን እነሱ ጋዜጠኞች ጋዜጣ ላይ በምሰራበት ጊዜ ሰራዊት ፍቅሬ፣ ሰይፋንታው፣ ሙላለም፣ ሚሚ ስባቱ እንደውም ቀደም በጣም የተከበሩ ቤት ነው አይመጣው የእግዚአብሔር ሰው ፓስተር ዳንኤል ለመኮነን በጣም ማከብራቸው ሰው ናቸው። እሳቸው አሉ ብቻ ብዙ ሰዎች ወደ በኋላ ላይ እናያቸዋለን። የተከበራችሁ አድማጮቻችን ይመለከተኛል ኢትዮጵያን እያደመጣችሁ ነው። ዛሬ በጎነት ነው የምናጋባባችሁ። በዚህ ወጣት ውስጥ በጣም የሚጋቡ ብዙ በጎነቶች አሉ። ወጣት ይባላል ትንሽ ወጣት ነው አንቀው ዙራሽ ማለት እንደ ወጣት ያው ስታይ ፊዚካሊ ስታይ ልጅ ነገር መስላለሁ፣ ግን ወራው 40ዎቹን ዘለል 40ዎች ገብቻለሁ። 40ዎች ከ35 በላይ አይቻልም። ጎል ማሳያል ነው እንግዲህ። ዛሬ ጳጉሜ 1 የመጨረሻውን የ2014 ማክሰኞን አብረን እያሳለፍን እንገኛለን። ከዚህ ጎልማሳ ጋር ብዙ የምናወራቸው ነገሮች አሉ። አስተካክያለሁ አይደል? ስለዚህ አድማጮቹም እየገባችሁ ሐሳብ አስተያየቶቻችሁ መስጠት ትችላላችሁ። በዚህ ደረጃ በነገራችን ላይ ያንተ አይነት ተመሳሳይ ነገር የሰሩ ሰዎችም ካሉ አፕሪሺየት እንድናረግ፣ ከዛ ደግሞ አንዳንድ እዳ የተሸከመ ደግሞ ሰው አለ እንደኔ የኔ ቢጤ ትልልቅ ስልኮች ይዘው አንተ በጣም እንደ ራስን አታሳነስ። እኔ ያንተንም መረጃ ቃለውና ብዙ እንደውም ተረሱ ከምላቸውም ሰዎች ውስጥ መካከል አንዱ አንተ እንደሆንክ ነው የሚሰማኝ። በኋላም ላይ ማለት እኔ በአጋጣሚ ስላገኘው ሆኖ እንጂ ፕሮፋይልህን በማይበት ጊዜ እንደውም አንተ ወደ እኔን ቃለ መጠይቅ ማድረግ እኔ ገርሞኛል። ምክንያቱም ወደ አንተ እኔ ነበርኩ እንደው መምጣት የነበረብኝ። ምክንያቱም አንዳንድ ሰዎች እንደዚህ የተዘለሉ አሉ ማለት ለአመታት ሰርተው ድምጻቸው ወይም ደግሞ ስማቸው ማይጮሃሉ ትንሽ ነገር ደግሞ ሰርተው ትንሽ ማለት አልችልም። ለነገሩ የሰው ስራ ትንሽ ተብሎ አይናቀም። ግን በሆነ አጋጣሚ ደግሞ ያገኙትን ስራ በአግባቡ እንትን አድርገው ለህዝብ አድርሰው
በህዝብ ዘንድ ጥሩ ትኩረት የሚያገኙ አሉ። እነሱም ደግሞ የሚበረታቱ ስለሆኑ እነሱም ከበር አለኝ። ግን እንደዚህ ደግሞ ማለት እንደዚህም አይነት ሰውም አለ እንዴ ነው ያልኩትኝ። ማለት በብዙ እንትኑን ሳይ ፕሮፋይሉ ሳይ ትልቅ ነው ያንተም ራሱ ማለት እስከዛሬ ድረስ እዛም ላይ ካካተትኳቸው ሰዎችም መካከል እንደውም አሁን አፕሊኬሽኑ ላይ ካስገባዋቸው ሰዎች መካከል አንዱ አንተ መሆንም ደስ ብሎኛል። ምክንያቱም ከፕሮፋይልህ አንጻርም ብቻም ሳይሆን የተወሰኑ ስራዎችንም አየውኝና አይ ሰው በሙያውም የበቃ ሰው ነውና ቃለመጠይቅ ብቻ ባለፈውም ስታደርጉ ሁለታችሁንም ስለሰማውኝ አንዳንዴ በቃ እንትን ማይሉ ነገሮች አሉ ማለት እናንተም ጋር ነገር ህዝብ ጋር ደርሰው ስማችሁን መስማት ማንችላቸው አጋጣሚዎች አሉ። ግን እድሉ እንደዚህ ቢያገኙ ደግሞ ወደ ከፍታ መውጣት የሚችሉ ሰዎች አሉና እንደዛ አርገህ ራስህን ለምን መሰለ እንደዛ ያልኩ በጣም ብዙ ሰው ትልልቅ ቢሆኑ አሁን ትልልቅ የሚባሉ ባለስልጣኖች አሉ የሚገርመው ልክ ላፕቶፕ ምናምን የመንግስት በጀት ስለሆነ በትልቅ በጀት በጣም ውድ በሆነ በጀት መንካት ማይችሉት ተች ላፕቶፕ ይገዛላቸው መንካት ማይችሉት ከቴክኖሎጂ ጋር ሳይግባቡ ከነሱ የቀደመ ቴክኖሎጂ ይገዛላቸዋል። በአንጻሩ ደግሞ ከቴክኖሎጂ ጋር የተግባቡ በ5 እና 10 ሺህ ብር እጦት የሚሰቃዩ ደግሞ ወገኖችን ትመለከታል። በጣም ብዙ ወጣቶች አሉ አሁን ኢኖቬቲቭ የሆኑ ወጣቶች። ምክንያቱም ዓለም አንድ መንደር ሆኗል በቴክኖሎጂ ሰው እጃችሁ ላይ ያለውን ሀብት ተጠቀሙበት ለማለት ፈልጌ ነው። በጣም ብዙዎቻችን እጃችን ላይ የተሸከምነው ሀብት ቀላል አይደለም። ግን ምን እየሰራችሁበት ነው? ለሃሎማ እኮ ቴሌ የሚሰጠን እቺ እርገንዷ ጠቅጠቋ ጠጠር ነው የምትባለው። ግን ማሜ ላይክ እና ሼር እኮ ይሰሩበታል። ላይክ እና ሼር ፎቶ ይለጠፍበታል። አንተ አሁን በዚህኛው መንገድ ቲክቶክ የሰው ስም ይጠፋበታል። ያልወለደውን ወለደ ተብሎ ይነገርበታል። አገር ያጠፋው እኮ እንደውም ስማርትፎን ነው አይደል? ባህል ይፈርስበታል። ተቦዝ በርቺ ሰላም ትላለች እማዬ። በዚህ አጋጣሚ እንደውም ስለ መሳሪያ ስታነሳ ያ ቅድም ያልኩን ዌብሳይት subi2000.com የተሰኘው ዌብሳይት ሰራ 7 አመት ነው አገልግሎት የሰጠው። 7ቱንም አመት ግን ስሰራ ኮምፒውተር አጥቼ ላፕቶፕ አጥቼ 7ቱንም አመት ባንዲት ፍላሽ ነው የሰራሁት። ፍላሽ ላይ ብቻ ፍላሽ ላይ ብቻ ይዣት እየዞርኩኝ ብታየው ግን ይሄንን ሁሉ ፋይል ብታየው እንደውም አንድ ጋዜጠኛ ቢኒያም ከበደ የልጆች ቲቪ ባለቤት ኢትዮጵያ ልጆች ጎበዝ ጋዜጠኛ አለና እሱ የሰራውትን ዌብሳይት አይቱት የሰራውን ስራ ዌብሳይቱን ግን በደንብ አስተውለው አላለኝ። እኔ ማለት በቃ መስራቴ ነው እንጂ ማየው ያን ያህል እንትና አላልኩትምና ይሄ በአገር ደረጃ በብሔራዊ ደረጃ መሰራት ያለበት ነገር እንጂ በአንድ ግለሰብ ተሰርቶ የሚቀመጥ ስራ አልነበረምና እንዴት እና ብቻ በአንዲት ፍላሽ መስራቴን ለመግለጽ ያህል ነው። 7 አመት ሙሉ እንደውም ፋይል አንድ ጊዜ ጠፍቶብኝ ማለት ኮዶቹን ጭምር በሱ ነው የዘመተደው ደሆል ማለት ነው። ሁሉንም ነገር እና አንዴ ጠፍቶብኝ በቃ እንደ እንትን ሆኜ ነበር እንደ በቃ በህይወት ዘመኔ 3 ጊዜ እንደ መቀወስ ያረገኝ ጊዜ ነበርና አንደኛው አጋጣሚ ያቺ ነበረች። በቃ ያው ሁሉ የሰራው ስራ በቃ ፍላሹ ጠፍቶ በቃ የት ላገኘው አልኩኝና በቃ ትንሽ ተሰቃይቼ አጋጣሚ ግን ኮምፒውተሮች ሲጠቀም እንደው ለምን አልባት ብለህ እንትን የምታረገው ነገር አላለ ሄደ ባካፕ እዛ ላይ የምታስቀምጠው ነገር አለ አይደል? በየኢንተርኔት ቤቱ ስገባ ዝም ብዬ አንዱ ኮምፒውተር ላይ እንትን አረጋዋለሁ ሴቭ አረጋዋለሁ። ፈቀዱልኝ። ከዛ በኋላ አሰብኩና ምናልባት እዛች ቦታ ላገኘው ይችላል ያንን ፋይሌን ምናምን ብዬ ሲሄድ አጋጣሚ ሆኖ ፋይሉ ማለት ነው የሪሳይክል ቢን ውስጥ ገብቷል። ሊጠፋ ማለት ነው። ኦኬ እነሱ ዴሊት አድርገውት ሪሳይክል ቢን ውስጥ ገብቷል እና ከዛ በኋላ ቼክስ አድርገው አለ ወዲያውኑ ሪስቶር አረኩት። ከዛ በዛች አጋጣሚ አዳንኩትኝ እና አሁንም ድረስ እጄ ላይ አለ
እንትኑ ዌብሳይቱ ማለት ነው። ብዙ ጊዜ ዌብሳይቶች አንዴ ዳውን ከሆኑ በኋላ አታገኛቸው። ይሄኛው ግን ምንድነው መረጃው እጄ ላይ ለዘመናት መኖር አለበት። አለበለዚያ ይሄ የተጠራቀሙት ዌብሳይት እንትስራዎች ዳታዎች ዝም ብለህ እንትን ምክንያቱም መጥፋት የሌለባቸው መረጃዎች ናቸው። ባለፈውም በተወሰነ መልኩ እንዳሳየው ከሆነ እነዚህ ሁሉ ነገሮች መጥፋት የለባቸውም እና እነዚህ አሁን ለምሳሌ ባለፈው እንደዚህ ልክ እንዳሳየው እነዚህ አሁን መስከረም ላይ እንትን ያሉ ናቸው የተወለዱ ናቸው። ፎቶአቸው ከላይ አለ፣ ከዛ ስማቸው አለ፣ ዓመተ ምህረቱ አለ፣ ቀን አለ እና የሙያ ዘርፋቸው አለ። ከዛ ልክ እንደዚህ ይልክ የጥቅምትንም ስትነካ ጥቅምት ላይ ያሉት ይወጣሉ። ህዳር ላይ ያለው ስትነካ ህዳር ላይ እንደዚህ ብቻ ሌጀንድ የሆኑ ሰዎች ማለት ነው። ትላልቅ የሆኑ በአገራችን ማትረሳቸው ሰዎች ቀድሞም የነበረው ታሪክ የነበራቸው ሰዎች እነሱ ሁሉ አሉበት ያ ዌብሳይቱ ነውና እንግዲህ መጥፋት የለበት። ከዚህ በደሞ በተጨማሪ ቃለ መጠይቅ ተደረጓሉ። እንደገና የኤግዚቢሽን ፕሮግራሞችን በየጊዜው እዛ ላይ ዳታ ፊድ ይደረጋል። ያኔ ለዛውም እኮ አሁን ከቴሌ ነው እንትን የምትገዛው። አሁን ያኔ አይ ቲንክ በጎግል አማካኝነት ካልሆነ በስተቀር ቴሌ ላይ ሽያጩ አልነበረም አይደል? አልነበረም ያኔ። አሁንም እኮ አመታዊ ክፍያውን ለመክፈል ካርድ ምናምን ውጪ ሰው ካለክ ነው እንጂ አይ ቴሌ ጀምሯል። አሁን ቴሌ ትከፍላለህ፣ መክፈል ትችላለህ። አሁን ቴሌ ላይ ቴሌ ሄደህ ሆስት ማድረግ ትችላለህ። ዌብሳይት አለው የራስ ሰርቨር ስላለው በሰርቨሩ አማካኝነት ከቴሌ ሰርቨር ትከራይና ዳታ ቤዝ ሲስተምህን ሙሉ ለሙሉ ወደ ቴሌ ታዘዋውራለህ ማለት ነው። ኤኒዌይስ ግን በዚህ ደረጃ ክሬት ያደረጋችሁ ወጣቶች ካላችሁ ግድል የዕድሜ ጉዳይ ግን ከምንም ሳትማሩ በዚህ ዘርፍ ላይ በደጁ ሳታልፉ ግን ለዓለም አዲስ ምዕራፍ እኛ ሀገር እንደው በእንደዚህ አይነት ሰዎች ላይ ምርምር አይካሄድም እንጂ የእውነት ነው የምልህ በጣም ድንቅ ነው። ምንም አይነት ነገር በዚህ የትምህርት ዘርፍ ላይ ሳያልፍ ዌብሳይት የሚሰራ ሊያው ዘርፉን ማስተማር የጀመርነው ራሱ እንደ ሀገር አይቲ የሚለውን ዘርፍ ማስተማር የጀመርነው እንደ ሀገር ከ2000 በኋላ ነው እንደ ሀገር ይመስለኛል። እርግጠኛ ባልሆንም ዘርፉ የተስፋፋው አሁንም ድረስ ከኢትዮ ቴሌኮም ሳፋሪኮም መጣ ብለን አሁን ነው ከትላንት ወዲያ ምናምን ነው አይደል እየዘፈን ያለ ነው። ገና ቴክኖሎጂው እዚህ ደረጃ ባለበት 2000 ላይ ከዛሬ 14 ዓመት በፊት ዌብሳይትን የሰራ ሰው በትምህርት ዘርፍ ሳያልፍ በዚህ ዘርፍ አስደናቂው ነገር በዚህ ዘርፍ ላይ ሳያልፍ መስራቱ ነው። ኤኒዌይስ ግን ዲፕሎማም በትምህርት ረገድም ዲፕሎማ ምናምንም የለኝም እውነት ለመናገር ምንም አይነት የትምህርት እንትን የለኝም። በጋዜጠኝነቱ ዲግሪም የለኝም ምንም የለኝም። ግን ሰከንድ ጳውሎስ ኛኛኝ ማለት ነው። አሜዚንግ ኤኒዌይስ ግን የእንግሊዝኛ ቋንቋው ደግሞ እንዴት እንደሚያምር ቴክስት እንደራረጋለን እናሱ እንዴት እንደሚያምር በቃ ማለት የጻፋቸው ነገሮች በሙሉ ባይዘው ፕሮፋይሎቹ የተጻፉት በእንግሊዝኛ ነው። ልብ በለኛ ሀገር ማስተርስን ይዘ እንግሊዝኛ ይናፍቃል። አድማጭ አለን። ሄሎ ጤና ይስጥልኝ። እንደምን አደራችሁ? አለን ጋሼ እንደምን አደራችሁ? አለን ሰላም አደረሰ ብያለሁ። እሺ በመጀመሪያ እንግዲህ እናንተና አመሰግናለሁ። በመጀመሪያ ከልብ አመሰግናችሁ ወዳለሁ። እሺ እንዲሁም ዛሬ ስለ በጎነት ለመሰለኝ የተሰጠው ርዕሰ ጉዳይ ከዚያ በፊት ግን እንግዳችሁንም ላመሰግነው ወዳለሁ። በዚሁም አፕሪሼት ላደርግ እፈልጋለሁ። ምክንያቱም በአሁኑ ሰዓት ወጣት ተመራማሪዎች የሱን ፈለግ የሱን አርአያ እንዲከተሉ ፈለግ ማለት ያው ምሳሌ ሞዴል መሆን የሚችል ሰው ነው ማለት ነው። ስለዚህ እንደ ወጣቶቻችን ወደ ሌላ ነገር ወደ መጥፎ ነገር ወደ ጠቃሚ ባልሆነ ነገር እንትን ከሚሉ እንደዚህ በምርምር ላይ ቢሰማሩ እንደሱ እንደዚህ ተመራማሪ ቢሆኑ ለሀገሪቷም ለራሳቸውም ይጠቀማሉ የሚል ሀሳብ ስላለኝ ነው። ግን አሁን ወደ ዋናው ሀሳቤ ስመለስ ወደ ስለ በጎነት ዛሬ እንግዲህ ጳጉሜ 1 የበጎነት መሰለኝ የተሰየመው እና ምንድነው በጎነት መልካም ነው፣ ለራስም ጥሩ ነው፣ ለሰውም ለማህበረሰቡም ለሀገርም ለሁሉ ነገር መልካም ነው በጎነት። ግን
በጎነት ምን ያህል ሰዎች ናቸው በሀገራችን በጎ የሚሰሩ መልካም የሚሰሩ ምን ያህል ደግ ሰዎች ይኖሩናል በሀገራችን ደጋጎች ቅን የሚሰሩ ቅን የሚያስቡ ለሰው ልጅ ቅን የሚጨነቁ የሚያስቡ ምን ያህል ናቸው ብለን ስናስብ ጥቂት ናቸው። በጣም በፐርሰንት ብንወስድ በጣም ጥቂት ናቸው። በጎ የሚያስቡት ቀና የሚያስቡት ለሌሎች የሚጨነቁ ለሌሎች መልካም ነገር ማድረግ የሚፈልጉ ጥቂት ናቸው። ለምን ብትለኝ እኔ አሁን ክፍለ ከተማ አዲስ ከተማ ክፍለ ከተማ ወረዳ 3 ነው የምኖረው። እኔ አሁን ስንወር ምንድን ነው አንድ የተሰማኝን ቅሬታ ልንገራችሁና ልውጣ ብዬ ነው። እሺ በየዓመቱ ዓመት በዓል በመጣ ቁጥር እነዚህ አረጋውያንና አካል ጉዳተኞችን እንዲመዘገቡ የተወከሉ ሰዎች አሉ። ግን የሚሰሩት ስራ ግን በእውነት ነው የምልህ ማሜ፣ በእውነት ነው የምልህ የሚያሳዝን ነው። አንድም ቀን እኔ ራሴ አሁን አረጋዊ ነኝ፣ አካል ጉዳተኛ ነኝ። አንድም ቀን መዝግበውኝ ያውቁም። በእውነት ነው የምልህ ተወክለው ነው እንግዲህ። ግን ባድሎ በጎረቤት በጓደኛ በወገንተኝነት ነው በጠቅላላ የሚመዘግቡ። እውነቴን ነው። አረጋውያንና አካል ጉዳተኞች አልመዘግቡም። እኔ እንደውም ዓመት በዓል በመጣ ቁጥር ተስፋ ቆርጬ ትቻቸዋለሁ። ከነሱ ጋር አልጨቃጨቅም፣ አልከራከርም። ሁልጊዜ አይሶሌት ነው የሚያደርጉኝ። እኔ በቃ አይሶሌትድ ነው የሚያደርጉኝ። ግን አዝናለሁ። በጎነት እንደዚህ ከሆነ በጎነት በስሙ ብቻ እንትን ይላሉ እንጂ በተግባር ነው በጎነት፣ መልካምነት፣ ደግነት በተግባር ሲሰራ ነው። ይሄ ደግሞ በተለይ ለእግዚአብሔር ብለህ ከፈጣሪ ጋር እንትን የሚያስብልህን ነገር እውነቴን ነው። እንደው ለዚህ እንኳን ለአነስተኛ ነገር አሁን ዓመት በዓል ነው፣ የዘመን መለወጫ ነው። አንጠርጥረው ነው እኔ ለይተው የተውኛውን አልመዘገቡኝም፣ ትተውኛል። እና በጣም አዝናለሁ ማሚ፣ አመሰግናለሁ። በጣም ነው የምናመሰግነው። ፕሮግራማችንም እናንተንም እጅግ በጣም አቤት በጣም ነው የማመሰግነው ለሐሳቦት። እኔም እጅግ በጣም አመሰግናችኋለሁ። ይሪስልኝ ነው እናንተ ዳኞች ናችሁ፣ ፍርድ ስጡኝ ብዬ ነው። እሺ ጋሼ ስልክ አስቀምጥልኛል፣ የእሳቸውን ስልክ። የተከበራችሁ አድማጮች ከይመለከተኛል ጋር ናችሁ። ስለ በጎነት እያወራን መሀል ላይ ደግሞ ከእንግዳችንም ጋር ጥሩ መንፈስ እናጋባለን። በቀጣይ አዲስ 2015 ዓመት ሲጋራ ማጨስ አቆማለሁ፣ መጠጣት አቆማለሁ፣ ቁርጥ መብላት አቆማለሁ እና ትዳሬንና ልጆቼን በስነ ስርዓት እጠብቃለሁ ምናምን የሚል እቅድ የሚያቅዱ ሰዎች አሉ አይደል? ብዙ እቅድ አለ። ከዛ ሁሉ እቅድ ግን በፊት አዲስ ማንነት ይቀድማል። አዲስ ማንነት ከራስ ጋር ማውራት ነው። ከቻላችሁ በዚች በድልድዩዋ በአምስቷ የጳጉሜ ቀን ከራሳችሁ ጋር እንድታወሩ በዚሁ አጋጣሚ ብንጠቁም መጥፎ አይደለም። ከራስ ጋር ያወራ ሰው ከራሱ ጋር ይግባባል፣ ከመንፈሱም ጋር ይግባባል እኮ። ከራስ ጋር ብዙዎቻችን ከራሳችን ጋር የማውራት እድል የለንም። ሩትን ነው ላይፍ ሲስተማችን። ጧት ትነሳለህ፣ ስራ ትሄዳለህ፣ ትመጣለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ፣ ትነሳለህ ምናምን በቃ ሩትን የሆነ መች ነው ከራስ ጋር የምታወራው? መች ነው ከራስ ጋር የምትግባባው? ለዛ ነው ብዙ ሰዎች ከራሳቸው ጋር ይጣሉና ብዙ ሰዎችን ያኮርፋሉ። ከዛ ስኬት ይርቃቸዋል፣ ይናደዳሉ፣ ይበሳጫሉ። እድሜ ቆሞ የሚጠብቅ ነገር አይደለም። በጣም ብዙ መስዳፕ ይከሰታል በዚህ መካከል። ጉበት፣ ጨጓራ፣ ኩላሊት ምናምን ትላለህ፣ ከዛ ትቆጥራለህ ማለት ነው። ጣፊያ ሳይቀር ትቆጥራለህ። እዛ ከመድረሳችሁ በፊት ቆም ብላችሁ ከራሳችሁ ጋር የምታወሩበት እድል እንዲኖራችሁ እንፈልጋለን። ቆም ብሎ ያወራ ሰው፣ ዝም ብሎ የቆመ ሰው እኮ መቀመጥ ያስፈልገዋል። ዝም ብሎ መሄድም ሰው ቆም ማለት ያስፈልገዋል። ሰው ቆም ብለን ራሳችንን የምናይበት ጊዜ እንዲሆን ነው ጳጉሜ። እኛም ስለ በጎነት እያወራን ነው። ቅድም አባታችን ሲያነሱ የነበረው ነገር መርገምት አይደለም አባቴ፣ መርገምት አይደለም። ይሄ ስለ በጎነት እያወሩ ሳይማር ያስተማረን ህዝብ እያሉ እኮ ምን ያስቃል? አይ እዛ ማጣፈጫ ነው። ሳይማር ያስተማረኝን ብሎ ሳይማር ያስተማረውን ሲያማርር በጎነት ስለ በጎነት እየሰበከ እግረ መንገድ ዘመዶቹን የሚሰበስብ ሴፍቲኔት። ግን ዛሬ እቺና መስቀን እኮ ቃል ተገባብተናል እና ቁራው እንዲቀር። ቅድምም ራሱ የመንግስት ባለስልጣን ምናምን ስትል ላስቆ አይ አረ ላፕቶፑን በተመለከተ ዛሬማ ብትሬ እንጠቀማለን።
መዶሻ ይዘ መልእክት አለን እያለኝ ነው አለ። መልእክት አድምጠን ተመልሰን እንመጣለን። ተከብራችሁ አድማጮች ደውሉ፣ ሐሳብ አስተያየቶቻችሁን ስጡ 6804 ላይ። ከዚህ ጎልማሳ ጋር አብራችሁ መስራት የምትፈልጉ ክሪኤቲቭ የሆናችሁ ካላችሁ ደግሞ አብራችሁ መስራት የምትችሉበትን እድል ማመቻቸት እንችላለን። እኛ ድልድዮች ነን፣ ልክ እንደ ጳጉሜ ድልድይ ነን። መስራት የሚፈልግና ማሰራት የሚፈልግ አካልን እናገናኛለን። በዚህ አጋጣሚ ይሄንን የፈጠራ ባለሙያ ተጠቀሙበት። እንደ ሀገርም ሀብት ነው። አንዳንድ ሀብቶች ዝም ብለው ይባክናሉ። ከመባከናቸው በፊት ልንታደጋቸው ይገባል። የተከበራችሁ አድማጮቻችን በነገራችን ላይ ይመለከተኛል የሚለውን ማን እንደሰራልኝ ነግሬያለሁ። አውቃለሁ። በክረ ነው ፕሮግራምን ስለምወደው ካልመጣህ አለኝ። ኦኬ ብዬ እኔ ሄድኩ። ደግሞ ምፈራ መስሎ ነው ሄድኩ። ዝም ብዬ ሲሄድ እዚህ ጋር ነው ያለሁት አለኝ። የት ጋር ነው ያለኸው? መጀመሪያ አይነ ስውር አልመሰለኝም ነበር። ከዛ እዚህ ቦታ ነው እየጠበቅኩ ያለሁት አልኩት። አይ እዚህ ጋርና ከሰው ጋር ነው አብሬ ወጣሁት አለኝ። ሄድኩና አገኘሁትና በጣም ደነገጥኩ። ከዛ በኋላ ምን እንደሆነ ግን እነግርሃለሁ። አንድ አድማጭ አለ። ሄሎ ማሜ፣ እንደምን አደራችሁ? ታሜ ማሜ አለን። ሁሉ ሰላም? ሁሉ ሰላም። ሳምሶን ከሰበት ምን እንስማ ሳሚዬ? ሰላም ነው? ሁሉ ሰላም። ዛሬ በበጎነት ቀን በቃ በጎ የሆነን ሰው አቀባሃልና እኔ በጣም እኛ በጣም ተስፋችን እንዲለመልምና በጣም በብዙ መንገድ እንድናስብ ርቀን እንድናስብ ማሜ ትልቁን አስተዋጽኦ እያደረክ ነውና እኔ ዛሬ በጣም የሰማሁትን ነገር ማመን እስኪያቅተኝ ነውና እንዲህ ከቴክኖሎጂው ጋር ተዋውቁ በደንብ ተምረናል ብሎ እንግዲህ ኮምፒውተር ነኝ ከሚለው ሰው ያላየነውን ነገር አሁን እንግዲህ ይሄ እያየን ያለው ነገር ደግሞ ይሄ ነውና እንዲህ አይነት ነገር ስታይ እንግዲህ የቱን ያክል ኢኒሼት እንደሚያደርግ ልነግርህ አልችልምና በጣም ምርጥ የሆነ እንትን ነው። እስቲ ለዓይነ ስውራን እሱ ምን አይነት እንትን አለው ይሄ ቴክኖሎጂ የቱን ያክል አሁን እኛ በጣም እንድንጓጓ አድርጎናልና እና እንግዲህ ታሜም ስቱዲዮ ውስጥ ሆኖ እየተቆጣጠረ ነው እንደኔ ይመስለኛል። እየሰሙ ያለው በጣም ባለ ስሜት ነውና ማሜ በጣም ነው ደስ የሚል ሀሳብ ነው ዛሬ እየቀረበ ያለው። በጎነት ከዚህ ይጀምራል። በጣም ምርጥ የሆነ ዛሬ ደስ የሚል በጎ ሀሳቦችን የምናስብበት እስካሁን ድረስ በጎ አስተሳሰብ ኖሮን የማናቅ ደግሞ ዛሬ የምንጀምርበት ዕለት እንዲሆን እመኛለሁ ማሜ። አሜን። ትርኬት እናንተ የተቀመጠ መስሎኛል። ካልሆነ ደግሜ ላስቀምጥ ነው። አለ ተቀምጧል አለ ስልክ አለ። ደውላለሁ ስወጣ። እሺ ማሜ አመሰግናለሁ። እሺ ታንኪዩ። እሺ ምርጥ ሀሳብ። በነገራችን ላይ በክረን ማንሳት የፈለኩት ዛሬ በጎነት ቀን አይደል? በራሱ ተነሳሽነት ይሄንን ይመለከተኛልን ኢንስትሩመንት በራሱ ወጪ፣ በራሱ ስቱዲዮ፣ በራሱ ድምጽ በነገራችን ላይ ይሄንን ከሰራ በኋላ ዝነኛ ሆኗል። አሁን ይቅናህ ብየው ነበር፣ መርቄው ነበር፣ ለበጎነቱ መርቄው ነበርና ምንድነው የሆነው? ወደ ቤት ይዞኝ ሄደ። አይነ ስውር ነው፣ ገና በጣም የሚያምር ልጅ ነው፣ መልከኛ የሆነ ልጅ ነው። አብረን ገባን እሱ ስቱዲዮ። ስንገባ ስቱዲዮ አለች። እዚህ ነው የምሰራው አለ። እኔ የእውነት ነው የምልህ ይሄ ማለት ማየት ሲምቦል ነው ብዬ የማያምን ሰው ነኝ እኔ። ይሄ አይን ሲምቦል ነው። ከዚህ ስቱዲዮ ውጪ ሌላ ቦታ ማየት አይችልም እኮ አይደል ታሜ? የኔ አይን አሁን እንደዚህ የማይበት አይን ብርሃኑ ከዚህ ስቱዲዮ ውጪ ሌላ ቦታ ማየት አይችልም። ከጀርባ ያለውንም ማየት አይችልም። ኢማጂን ብቻ ነው ልታረግ የምችለው። ኮምፒውተሩን ሲነካካ፣ ኪቦርድ ሲነካካ፣ አውጃ ነበረች ውስጥ የነበረች ሚክሰር፣ እሱን ሲነካካ ሳውንድ ሲያስተካክል ሳይ ራሴን ቁጭ ብዬ እንድታዘብ አረገኝ። ገብቷል? በድምጽ ብቻ ነው የሚለያቸው። እንደገና ደግሞ የድምጽ ፍጥነቱን አስበው። እኔ አልሰማም፣ እሱ ግን ይሰማል። ኢሚዲየት ነው የሚያስተካክለው። እኔ ጎበዝ የድምጽ ኤዲተር ነኝ፣ ግን በቃ ቁጭ ብለን አብረን እየሰራን በዚህ ፐርፎርማንስ አንድ በአይነ ስውር በዚህ ፐርፎርማንስ ሲሰራ ለመጀመሪያ ጊዜ አየሁ። ከዛ በጣም ኢንስፓየር ሆንኩ ማለት ነው። እንግዳይ ነበረ እዛ ወስጄው እንግዳይ አድርጌው ነበርና ከዛ በኋላ በሱ አማካይነት ያገኘዋቸው ልጆች ነበሩ በጣም በርካታ። እኔ የአይነ ስውራን ማህበር በአንድ ወቅት አምባሳደር ሆኜ ነበር
በድምጽ እየሄድኩ አንዳንድ መጽሐፎች አነብ ነበር እዛ እየሄድኩና በጣም ብዙ ወዳጆች አፍርቼ ነበር በተለይ ከዚህ ከቴክኖሎጂ ጋር ራሳቸውን እንዴት አፕግሬድ እንደሚያደርጉ ለምሳሌ እዚህ አሁን አንድሮይድ የሆኑ ሞባይሎችን እንዴት አክሰስ እንደሚያደርጉ ስትመለከት አንተ በደንብ አድርገህ ወደ ራስ እንድትመለከት ያደርጋል በዚህ ላይ ደግሞ ለምሳሌ ታሜ አንድ ታሪክ እየነገረኝ ነበር ከዚህ ቀደም እኔም ማቃቸው አንድ ወይዘሮ ከዲጃ የተባሉ ከተወሰነ ጊዜ በኋላ እይታውት ይጠፋል ተብለው ብሬል የሚማሩ እናት ነበሩ አንስጉራ ማህበር ብሬል ይማራሉ ያያሉ ነገር ግን ከሆነ ጊዜ በኋላ እይታው ይጠፋል ተብለው ብሬል ይማሩ ነበርና ሄድኩኝ ነኝ እዛ ሲሄድ በጣም ቀና ሰዎች አሉ እውነት በህይወት ዘመንህ መንገድ ያሻገረ ሁሉ እኮ በጎ ሰው ነው አይደለም ታሜ መኪና እንዳይገጭ ድንጋይ እንዳይቀነፋ ጉድጓድ እንዳትገባ ያሻገረ ሁሉ እኮ በጎ ሰው እነዚህ ሰዎች ማመስገን ትችላለህ ባይዘው የበጎ ሰዎቹ መኖር ነው በተለይ ለእንደኛ አይነ ስውራለ ሆኑ ወንድምና እህቶች በጎ ማለት በጎ ሰዎች መብዛታቸው ነው እንድንኖር በተስፋ እንድንኖር የሚያደርግ ተማምነህ የምትወጣም አንደኛ ፈጣሪን ተማምነህ ትወጣለህ ቀጥለ ሰዎች አሁን እኔ ሰፈሬ ላይ ታክሲዎች ያቁኛል እዛ ጋር ያሉ ሰዎች ያቃሉ ድንገት አንድ ቄራ ሲሻገር ወደ ሳር ቤት ሊሄድ ሲል ወዴት ነው የምትወስደው ብሎ ሰውየውን አይ ወደ ሳር ቤት ነው ዛሬ ጉዞዬ አልኩት እነሱ ራሳቸው መለሱ አዎ ማለት ወዴት ሰውየው አሳስቶ የሚወስደኝ መስሏቸው ቆይ ዛር ለሚሄደው አቆሞ ወዴት ነው ይዘው የምትሄደው ብሎ ጮሁበት እዛ ጋር ያሉት ልጆች እና ደላሎችና ፓርኪንግ የሚሰሩ ናቸው ሮጦ ነው እንትን ያዝ ማለት ሊተናኮለኝ ወይ የሆነ ነገር ሊያደርገኝ ቢፈልግ እንኳን እነዛ በጎ ሰዎች አይፈቅዱለት አዎ አንድ ቀን ደግሞ እንደዚህ የካቲት ጋር መኪና በጣም ክላክስ አንባረቀ ሌላኛው መኪና አቁማ ወርዳ ሰውየውን ጥርግርግ አርጋ እሱ አይነ ስውርን አይም ቀስ ብለን እንትን አትልም ወይ በቃ እንደዚህ በጎ ሰዎች አሉ የነዛ በጎ ሰዎች ነው ብዙ ነገሮቻችን እንድናይ የሚያደርገን አድማጭ አለን ሄሎ ታሜ አሎ ሳለን ሰላም አለይኩም ወራህመቱላሂ ወበረካቱ ምን ነው ቀደም ግን ታሜና ያላንተ አንቺ ማልሽ እኔ በጎን ልግባ አጅሩን ለመሸቀል አይ ዛሬ ከድሜሱን ላዳግር የኔ ሰላምታ ደርሶ ሳያቅም በሚል ተቀብያለሁና እኔ ተቀብያለሁ ሰላምታሽ ይቅርታ አርግልሻለሁ ተቀብያለሁ ሰላምታሽ በሳነሽ እኮ እንዴት አደራችሁ ሰላም አለይኩም ማሚሻ ወአለይኩም ሰላም ወራህመቱላህ እንዴት ነሽ እንዴት ናችሁ አማን ናችሁ ሁሉ ሰላም የዛሬውን ጎልማሳ ልበል እኔ አባዩ ችግር የለም አቡ አላህ ይጨምርልህ አሜን አላህ ይዘይድልክ ያ ሐቢቢ አሜን አላህ ይዘይድልክ አሜን ስንቱ ተምሮ ከነ ዲግሪው ዲፕሎሙን ይዞ የሰው ድንጋይ ያሞቃል አንተ በአንድ ሞባይል ይሄ ሁሉ እንትኖችን ጭነህ ለሐውላ አሁንም አላህ ይጨምርልህ አሜን አሜን አሁንም አላህ ይጨምርልህ ለሌላውም ደግሞ አላህ ይወፍቀው ቀልብና ልቦና አላህ ይወፍቀው ድረድግ 3-7 ጊዜ ድረድግ አለች እናቴ አንተ ተበርቶ ሰላም ብሏል አባቴ ብሎ ነበር አይደል የውኔም ጨመርኩልህ ለጠቅላላ ሚዲያ ሰራተኞች ለስራ ባልደረቦች የከበረ ሰላምታ ይኖረኛል ለአመቱ ሰው ደግሞ እንዲህ ታሪከኛ የሆነ ሰው የምታቀርብበት አቅም ጉልበቱን አይቶ ማለፍን ሰምቶ መቻለንም ጭምር አላህ ይወፍቅ አሜን ዛሬ የበጎነት እንትን ብለሃል እኔ ማከራየው ማሜ አንድ ቤት ነው ወረዳ 4 አዲስ ከተማ ክፍለ ከተማ እንትኖች ሲመዘገቡ እኔን ሁለቴን መዝግበው ሁለቴን ጸጥ ብለውኛል አሁን ባለፈው ዱቄት ነው ምናምን ነገር እንትን ነበር ይታደል ነበር ይሄ ሁሉ ቤት የምታከራየው እሱ አይደለችም ወይ ብለዋሉ እኔ የወራሾች ቤት ነው ሁሉም ይስማ አሁን ዛሬ በሚዲያ ሁሉም ይስማ እናኑ የምታከራየው ይሄ ሁሉ የምታከራየው ቤት የራሷ ነው ብለው ደምድመውብኛል
ስራ ያላቸው መተዳደሪያ ያላቸው እነከሌ አይደለም። እዚህ ወረዳ 4 መሳለሚያ በሰብላብ የከበሩ ሰዎች እያሉ ስንትና ስንት ድሃ ከኔ የባሱ ድሃ ሞላጫ ምንም የሌላቸው ድሃዎች በስማቸው እየተነገደ ነው። የምሬን ነው የምልህ። እስኪ እንደው ቤት ፈርሶባቸው አሁን ይሁን ብቻ እኔ በጎ ስራ ላይ ለስም ብለው ሚዲያ ላይ እንደዚህ ለቴሌቪዥን እንዲታዩ ወይም ሚዲያ ላይ እንዲሰማላቸው ብለው የሚያደርጉት ስራ ይሄ የሽፍንፍንና የድብቅ ስራ ቢጋለጡ ደስ ይለኛል። አንተም ደግሞ ሀያት አላህ ይጨምርልህ። አሜን። ማሜ ታምራት ኡመር እዛ ሚዲያ ላይ የሚሰሩ ስልክ ላይ የሚሰሩ በአጠቃላይ የስራ ባልደረቦች ሁሉ የከበረ ሰላምታ አቀርባለሁ። የአመቱ ሰው ይበላል። በጣም አመሰግናለሁ። አላቀሪ ወሬ ነጋሪ አላህ ያድርገን። አሜን አሜን። ይህንን እሳት አላህ ያጥፋልንና አሜን አሜን። ሰላም ሰጥቶን መጪውን ደግሞ እንደዚህ ቁጭ ብለን ታሪክ የምናወራ ሰዎች አላህ ያድርገን። አሜን አሜን። ሽክራን ለእናንተንም ቀልብና ልቦና አላህ ይወፍቀው። አሜን አሜን። ከኔ ጎደለ አምሽቶ ያነጋው ጌታ ሙሉ ያድርገው። አሜን። በርታ የኔ አንበሳ በርታ። እሺ አመሰግናለሁ። ለሌላው ድረስ በእናት አመሰግናለሁ በጣም በስሮ የሚጥልህን አላህ ያዝልህ። አሜን አሜን አሜን። ሽክራን። እሺ ሌላ አድማጭ አለን። ሄሎ አሎ ማሚ እንደምን አለሽ? አሎ እንዴት ናችሁ? ወለተ ሁሉ ሰላም አለ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ሳምዬ ሰላም ነው? እንዴት ነሽ ወለተ? አለሁ ሰላም ነው። እንግዲህ እኔ ማሚ አሁን ደስ ያለኝ ምን መሰለህ፣ እንደ ደስ ያለኝ ነገር ልንገርህ። እሺ አንተ ማለት ነው ፕሮግራምና ሲደርስ ልክ መልእክት አለ ማስታወቂያ ለስትል ልቤ ይሞላል። በፊት በጣም ከፍተኝ ነበር ማለትና ስፖንሰር ላደረጉት እሱም በጎነት ስለሆነ በጣም ነው የማከብራቸው። እግዚአብሔር ይስጥልን። ታንክ ዩ እንግዳችሁ እንዴት አደርክ ብያለሁ ወንድሜ። አንተም እንኳን አደረሰ። እንኳን አብሮ አደረሰን ብያለሁ። እንግዲህ በጎነት ስንሰራ ብዙ ነገር አለ። አሁን እየሰማን ነው እንግዲህ የሚባለውና ለበጎነት ብለን ደግሞ በረከታችንም እንዳናጣ ፈራለሁ እኔ። ለምን በጎ ሰራለሁ ብለህ አንተ ሌላ ውስጥ የምትገባ ከሆነ በረከትክን ማተክ ከፈጣሪም ጋር ትጣላለህና ይሄን ነገር የሚያደርጉ ሰዎች ቢታረሙ ላለው እኔ አሁን እናንየም ስትናገር ነበረ። ሀሷ በፊትም የነበሩት ሲናገሩ ነበረ። እኔም በአካባቢዬ የማየው አለኝ። ግን አንተ በረከትክን ታጣበታለህ እንጂ ጥሩ አይደለም። እንደዚህ አይነት ስራ መሰራት የለበትም ብዬ እላለሁ። በጎ ደግሞ የሚያደርጉ የታመሙትን የሚጠይቁ የሚያሳክሙ ብዙ ስራ የሚሰሩ ልጆች አሉ። ደግሞ እነሱን እድሜ ያርዝምልን ያስፋልን እላለሁ። ወንድሜን ደግሞ ማለት ነው አንተ ጎበዝ ነህ፣ ጀግና ነህ። ተስፋ ሳትቆርጥ እንግዲህ የመጣበትን ቻሌንጅ ሁሉ እየነገርከን ነበረ። ይሄ ለማሜ እየሰማንሽ ነው። እየመጣበትን ሁሉ እየነገርከን ነበር እና ይሄን ሁሉ አልፈህ ለዚህ ደረጃ ደርሰሃል። እኔ ጥያቄ ልጠይቅህ። አሁን ማለት ነው ወጣቶቹ ዲጂታል ማርኬቲንጉን አልተጠቀሙበትም። ለምን አልሰሩበትም? ሌላ ነገር እያዩ ሌላ ውስጥ እየገቡብን ነው እና እነሱን እንደው በየትምህርት ቤቱ እየሄድክ ብታስተምር፣ በየዩኒቨርሲቲው ሂደህ አጠቃቀሙን ብትነግራቸው ላንተም እንደው በረከት ታገኛለህና እንደው እንድታስተምራቸው ፍቃድህ ነው ወይ? ነው። በጣም አመሰግናለሁ። ጀግና ነህ፣ በርታ፣ ጠንክር እላለሁ። አይዞህ፣ እግዚአብሔር ይስጥልኝ። ማምዬ ደህና ዋሉ። በጣም ነው አመሰግናለሁ። ታንክ ዩ። ወለተ ያነሳችሁ የቮለንተር ስራ ነው። የቮለንተር ስራን በተመለከተ እንግዲህ አንተ ተመልሰዋለህ። እንደዚህ ያሉ በተለይ የዚህ የዲጂታል ማርኬቲንግን በተመለከተ ዲጂታል ማርኬቲንግ ላይ በጣም ብዙ ስራዎች ይሰራሉ። የዓለም ገበያ አሁን በዲጂታል ማርኬቲንግ ነው የሚመራው። ግን ከዛ በፊት አድማጭ አለ። አንድ አድማጭ እናስገባና የኛን ጥያቄዎች አንድ ላይ ያይዘን እንመልሳለን። ሄሎ አሚን። አቤት። ደህና ነው ሆይ? አለው። ከኋላ ሬዲዮ አለ ዘጋው። እሺ ሰላም ነው። ታስራ ለጋ አለን። ሰላም ነው አለን። እንዴት ይዞሃል የ2014 የጳጉሜ አንድ?
2014 እንድሸኝ እንደ አንድ 4 ቀን ነው የቀረኝ እንግዲህ። አዎ ከዛ በኋላ ደግሞ 2015 የድልና የብስራ ማለት የብልጽግና አመት ነው የሚሆነው። ይሄንን እንተማመን። እሺ ጥላቶቻችን ተወደደም ተጠላም የ2015 የህልውናቸው መጥፊያ ነው የሚሆነው። ሰላም ናችሁ እናንተ? ግን ሁሉ ሰላም። እንግዳችሁንም በጣም እውነት አመስግኑልኝ። እንዲህ አይነት የተማረው እውነት እንደተባለው የተማረው ቁጭ ብሎ ወንበር የሚያሞቅ በምንም የሌለው ግን እንዲህ አይነት ስራ ይሰራል። ምን አለበት የተማሩት ይህን ሰምተው ምን አለበት እነሱስ ለበጎ ነገር ይሁን ለምንም ነገር የተማሩበትን ስራ ተግባራዊ ቢያደርጉት። ይሄን ነው የምንፈልገው። እኔ ብታምንም ባታምንም አምኔ ግን ይቺ ሀገር የትም ተብሎ ምንም ተባለ አሸናፊነቱ እንደሆነ የዚች ሀገር ነው። እግዚአብሔር እሱ ፈጣሪያችን ይችን ሀገር ጥሎ አይጥላትም። ማንም ቢል ምንም ቢል ሄዶ መጨረሻ ላይ የራሳቸው ውድቀት ነው የሚሆነው እንጂ ኢትዮጵያ አትወድቅም። ኢትዮጵያ እስከምን ጊዜውም ድረስ ፈራ እግዚአብሔር የእናቱ የአስራት የኩራት ምድር እስከሆነ ድረስ ምንም ነገር የሚመጣባት ነገር የለም እና በእናንተ ደግሞ በዚች ምድር ላይ እስካላችሁ ድረስ የምትሰሩት ስራ እውነት የልጅ ታሪክ ወደፊት መዝግቦ የሚያስቀምጠው ነውና ይሄንን በእውነት አሁን የምትሰሩትን ስራ እግረ መንገዱን በእውነት ሰው መቼም ሁላችንም ህያጆች ነን። እዚህ ምድር ላይ ብዙ ጊዜ የምንቆየው ምናልባት የተወሰነ ይሆናል። ግን ይሄንን ታሪክ የሚቀመጥበትን መንገድ ብታመቻች። ምክንያቱም ይሄ ስራ ቀላል ስራ አይደለም። ታምንም ባታምንም የምትሰሩት ስራ ወደፊት የሀገር ታሪክ ነው፣ የሀገር መሰረት ነው ብዬ አምናለሁኝ። በማንኛውም ስራ ላይ በማንኛውም ሂደት ላይ የምታደርጉት እንቅስቃሴ በእውነቱ ለዚች ሀገር ከፍተኛ ታሪክ ነውና ታሪኩም ተመዝግቦ የሚቀመጥበት መንገድ ቢኖር። ሌላው አንድ ስራ ዛሬ ሰርተነው ነገ ጧት ምናልባት ሊረሳ ስለሚችል ይሄንንም ሁሉን ነገር ከእንትናችሁ ጋራ አያይዛችሁ ታሪክ ነውና እንደ ዶክሜንት ታስቀምጡት ያንን ነው ለማለት ነው። በተረፈ ባለፈው በጣም አዝኜ ነበር። እዚህ በቢሮአቸው ጉዳይ በጣም ከፍቶኝ ነበረ እና እግዚአብሔር የተመሰገነ ይሁን። አሁን ደግሞ ለጊዜው መቼም እዛው ገብታችሁ ስራችሁ ላይ ናችሁ ያላችሁት። እግዚአብሔር አሁንም ይርዳችሁ። እግዚአብሔር የነዚህን የክፎች አይን የያዝላችሁ። አሜን። በእውነት የምትሰሩት ስራ አሁንም ቢሆን እድሜ ጤና ይስጣችሁ ለእናንተ። አሜን። ለዚች ሀገር የምታደርጉትን አስተዋጽኦ እግዚአብሔር እሱ አሁንም ይመልከተውና እግዚአብሔር ውለታችሁን ይክፈል። አሜን ብዬ ለማለት ነው። አዲሱ አመት የብልጽግና የድል የብልጽግናና የሰላም አመት ይሆንልናል። አሜን። እግዚአብሔር ከእናንተ ጋር ይሁን። በርቱልኝ። እሺ። አሜን። አሜን። እኔ አባት አስር አለቃ እየለተገኘ ካለም ገና በጣም ነው የማመሰግነው። እሺ። ቻው። ሰላም ዋሉ። ጸሎት ልብ ይሞላል፣ እድሜ ያረዝማል። ትልልቅ እድሜ ያላቸው ሰዎች ከህይወት ከልምድ ከፈጣሪያቸው ጋር የተግባቡ የተስማሙ ሰዎች ጸሎት ሲያደርጉልን እጃችንን ከፍ አድርገን አሜን የምንለው በምክንያት ነው እና በጸሎታችሁ አስቡን ለማለት ነው። አድማጮች ስለ ሰራሃው ስራ እናውራና አፖ ላይ ዌብሳይቱ ላይ ኢንተርቪው ያደረካቸው በጣም በርካታ ሰዎች አሉ። አፖን ግን ለምንድን ነው የሰራኸው? በጣም እኔ እናንተ በግል ስላወራን አቃለው ግን አድማጮቼ ቢያቁልኝ። ግን ከዛ በፊት ዌብሳይቱ ምን ያህል ሰዎች ጎብኝተውታል? 7 አመት ቆይቷል። 7 አመት ቆይቷል። ከ7 አመት በኋላ ነው ዳውን የሆነው። እንግዲህ ከ2000 ጀምሮ እስከ 2007 ድረስ ሰርቫይቭ አድርጓል ዌብሳይቱ። ስቲል ደግሞ አሁን ሌሎቹ ዳውን ሲያደርጉ ሙሉ ለሙሉ ኦፍ ይሆናሉ። አድማጭ አለ። ሄሎ ጌቴ ሰላም ናችሁ? አትሰለው እንደምን አለ? እግዚአብሔር ይመስገን ሰላም ናችሁ? አለን። እንኳን አደረሰ ብያለሁ። እንኳን አብራደሰ። ሰላም ነው አለሁልህ። እንዴት ነህ? አለን። እንግዲህ ምንድነው ዛሬ ስለ በጎነት እየተነሳ ነውና በጣም አሜን። አንተንም ቢሆን ደግሞ ሁላችሁም እየሰራችሁ ያላችሁ ስራ ትልቅ በጎነት ነው። በጎነት እንግዲህ የጭንቅላት ስራ ነው። ያው ስራ ወደ በጎነት የሚመራው እና
በተለይ የሚሰሩትን ሰዎች ማመስገን ደግሞ ትልቅ ነገር ነው። እየሰራ ያለ ነገር እናንተ ባይገለጽም ለእኛ የተገለጸ ነው። በጣም ትልቅ በጎነት እየሰራችሁ ነው፣ ታምራትም አንተ። ስለዚህ በአንተ አይነት መንገድ እንድንሄድ ራስ መጨት ይገባናል ብዬ አስባለሁ። እኔ ማለት ነው። እኔ አሁን ከእናንተ የተማርኩኝ ነው። አንዳችን ስንማር በጎነት እያበለጸግን እንሄዳለን ማለት ነው። ይሄንን ባህሪን ይሄ ትክክል አይቀይርብን። አሜን። ሁሉ ጊዜ የምትሰሩት ስራ ለበጎነት የምታደርጉት ነገር ሁሉ ሁሌ አብሯችሁ ይኑር ብዬ በጣም አመሰግናችኋለሁ። እና ዛሬ ደግሞ ከመቼው እዚህ እንደደረስክ እኔ እንጃ እንጂ እንደ ጣቢያ ላይ ሰምቼ ነበረ። ዛሬ ጠዋት ከአምስት ሰዓት አካባቢ የሆነ ፕሮግራም ላይ ሰምቼ ነበር። እዛ ፕሮግራም ላይ ያደረግከው ልክ ነኝ አለ? አዎ ልክ ነው። 97.1 ላይ እዛ እንደው የስራ ጉዳይ ሆኖ ተመለስህ ወደዚህ መጣ እንጂ እዛ ላይ የሰራው እና የነበረውን ቃለ ምልልስ የሚገርምና የሚደንቅ ነበር። የሚገርምና የሚደንቅ እንደው የስራ ጉዳይ ሆነ ወደዚህ መጣ፣ ወደ ጣቢያ መጣኝ። እዛው እንደው ቢያልቅ ነው በጣም ብዙዎቻችን እዚህ ተሰብስበን እያዳመጥን ነበረ። እንዲህ አይነት እውቀት ያለው ጭንቅላት ያለው እንደዚህ አይነት አስተዋጽኦ የሚያደርግ ጋዜጠኛ ሁሉን ነገር በሚዲያ ብቻ ሳይሆን በዛ ሚዲያ ላይ ነጭ መናገር በጣም ተገቢ ነው እና አሜም አንተም የምታደርጉት በጎነት እግዚአብሔር ወደታችሁ ይክፈላችሁ። ደግሞ በጎነት ሲዘራ ፋና የሚቀበል ፋና እግዚአብሔር የሚሰጠው ነገር አለ። ይሄንን ባህሪያችን ያቀይርባችሁ። በጎነታችሁ ለዘላለም በጣም ነው የምናመሰግነው። ታንክ ዩ። እሺ ቅድም ያነሳሁት ሀሳብ አለ፣ እሱ ላይ እናውራና ዌብሳይቱን በተመለከተ እንግዲህ በጣም ብዙ የተከበራችሁ አድማጮች ዘግይታችሁ ሬዲዮአችሁን እንደከፈታችሁ ጣቢያው አዋሽ 90.7 ነው። ፕሮግራሙ ይመለከተኛል ኢትዮጵያ ነው። ታምራትና መሐመድ ፕሮግራሙን እያዘጋጀን አለህ ቢተውና ሙጃሂድ ደግሞ ቴክኒኩን በኢንጂነርነት እየተቆጣጠሩ ይገኛሉ። የእናንተንም የአድማጮቻችን ስልክ ከኛ ጋር እያገናኙ ነው። 6804 ላይ እንደዚሁ ቴክስት ማድረግ ትችላላችሁ። እንግዳዬ በጣም ብዙ አድማጮች ሐሳቡን እየሰጡበት ነበር። ተምረው ወንበር የሚያሞቁ፣ ተምረው ድንጋይ የሚያሞቁ፣ ተምረው በየጫት ቤቱና መጠጥ ቤቱ ጊዜያቸውን የሚያሳልፉ ወጣቶች በበዙበት ጊዜ በዘርፉ ላይ በነገራችን ላይ እኔ መማር የሰው ልጅን አእምሮ ለምሳሌ ዩኒቨርሲቲ ገብቼ ስወጣኔ መሐመድ መጻፍና ማንበብ ችለሃል ተብዬ ወረቀት ተሰጥቶኛል። አብዛኛውን ነገር የተማርኩት ከህይወት ነው። አብዛኛውን ነገር ብዙ ነገር ያስተማረችኝ ህይወት ናት እንጂ ዩኒቨርሲቲ ላይ ገብቼ የተማርኩት ነገር አይደል። ዩኒቨርሲቲ ላይ በሆነ ነገር ላይ ስፔሻላይዝ ልታረግ ትችላለህ። ታምራት አሁን ምንድነው የተማርከው ስትባል ይናገራል። ፖለቲካል ሳይንስ ተምሬያለሁ ይላል። በዛ ዘርፍ ላይ ትንሽዬ ንባቦች ይኖሩታል። ማንኛውም ሰው ተነስቶ በዛ ዘርፍ ላይ ማንበብ እስከቻለ ጊዜ ድረስ ስፔሻላይዝ ሊያደርገው ይችላል ማለት ነው። ህይወት ግን የሚያስተምር ቀላል ነገር አይደለምና ብዙውን ከህይወት የተማርክ ይመስለኛል አንተ። በተለይ ደግሞ በጣም የገረመኝ ብዙ ሰው ታሜ በጣም ብዙ ሰው ገንዘቡ ላይ ፎከስ ያደርጋል። የዛሬው እንግዳችን ገንዘብ ላይ አይደለም ፎከስ ያደረገው፣ ለሰዎች ምን ይጠቅማል፣ የሰዎችን ታሪክ እንዴት ላቆይ፣ የጻፍካቸው መጽሐፎች ንገረን እስቲ። እንግዲህ የጻፍኳቸው መጽሐፍቶች 1-5 ናቸው። የመጀመሪያው ትርጉም ነው። በ1994 ላይ ነው እንትን ያረኩት። ምን ይላል ርዕሱ? የሚነጥቅ አውሎ ንፋስ የሚል ነገር ነው። መንፈሳዊ ነው። የሚነጥቅ አውሎ ንፋስ። እሺ። ከዛ በኋላ ጠንካራው እመቤት የሚል አንድ የግጥም መድብል ነው። በርግጥ ርዕሱ ተቀየሮ ነው እንደዛ የሆነው እንጂ የነገው ሰው የሚል ነበር መጽሐፉ። ከዛ 1-2-3 ቅጽ የሚሆኑ አይፈራም ጋሚው ተብለው የተለያየ ምን ላይ ፎከስ ያደረጉ ናቸው? የምናባዊ ቃለ ምልልስ እስካሁን ድረስ የለም እኛ ሀገር ላይ ምናባዊ ቃለ ምልልስ አይቻልም። በዛ መልኩ የለም። በርግጥ ግን የሪፖርተር ጋዜጣ ላይ እንደዛ አይነት ስራ የሚሰራ ሰው ነበር። ግን እኔ ስሰራው በርግጥ አንድ ነበር አሳብስኩ። እኔ በርግጥ ስሰራው እሱን አስቤው አይደለም። እንደውም እኔ የራሴን ነው ዝም ብዬ ስሜቴን የተወጣሁት። በኋላ ላይ ሰዎች ካዩት በኋላ እንደዚህ አለ ምናምን ብለው ራሳቸው ጠየቁና አንድ ሰው ያስታወሰኝ ሪፖርተር ጋዜጣ ላይ እንደዚህ አይነት ልክ ነው ምናባይ ቆይታ የሚላል
አዎ ግን ይሄኛው ምንድነው በዓለም ላይ ከሚታወቁ ሰዎች ጋር ነው የኔ እንትኑ ምናባው የዛኛው የሪፖርተሩ የራሱና በቃ ወይ ከጠቅላይ ሚኒስቴሩ ጋር ምናምን ሊሆን ይችላል ካለው ከወቅቱ መሪ ጋር የኔ ግን ምንድነው ከተለያዩ የዓለማችን ሰዎች ጋር በዓለም ላይ ዝነኛ ከሆኑ ሰዎች ጋር ራሱን ይቻላል ምናባዊ ቃለ ምልልስ 1 ላይ 2 ላይ 3 ላይ ማለት የመጀመሪያው ክፍል ላይ 10 ሰዎች አሉ ሁለተኛው ክፍል ላይ 10 ሰዎች እንደገና በጣም ትልቅ ፊሎሶፈሮችም አካታል አሉ ዝም ብሎም እንደ ቧልት ነገርም አይደለም እውነተኛ ታሪካቸው ላይ መሰረት አድርጎ እንደውም አንድ ጊዜ አንድ ከስዊድን ይኖር የነበረ ኢትዮጵያዊ ያን ነገር አይቶት ታሪክን ባጭሩ ያየውበት መጽሐፍ ነው ምናምን የሚል አስተያየትም ሰጥቶኛል ማለት በእያንዳንዱ ምናባዊ ቃለ ምልልስ ላይ ታሪካቸውን ያነሳው ነው ከነሱ ጋር ማወራው እንጂ ዝም ብሎ ዲያሎግ የተደረገ አይደለም እና ለጨዋታም ለምንም ተብሎ ሳይሆን ለትምህርታዊና ለማዝናናት ተብሎ የተደረገ እንትኖች የመጽሐፍ ስራዎች ገበያ ላይ ያልወጡ መጽሐፎች አሉ 2 ያልወጡ አሉ እነሱ የሚገርሙና አልቀዋል እነሱ ላይ ነው የበለጠ ብቃቴን አሳየው ብዬ ማስቡ ከታተሙልኝ እንደነሱ በቃ ውስጤን በደንብ የሚገልጽልኝ ያለ መጽሐፍ አይመስልኝም እንግዲህ አቅም የለኝም ፋይናንስ የለም እንጂ አንድ ፍጡራኑና ዳሎፒያ የተሰኙ 2 መጽሐፍቶች ቢታተሙልኝ በቃ ከዚህ በኋላ ስነ ጽሁፍን ራሱ ባልሰራው አይቆጨኝም በሁለቱ በጣም ስለተወጣው ማለት ነው እንደውም የቀደሙትን ስራዎችን ያን ያህልም ሰው ባያስታውስልኝ እንኳን እነዚህ 2 ስራዎች ከታተሙ በጣም ምን ላይ ፎከስ የሚያደርጉ ናቸው እነዚህ ሳይንሳዊና ፖለቲካዊ እንትን ነገር ናቸው ቀይጥ የሆኑ ዲያሎግ ሳይሆን ልቦለዶች ናቸው ግን በምርምር የተሰሩ ናቸው በምርምር ማለት ትክክለኛ ምድራው ያሉ ነገሮችና እንደገና ለወደፊቱ ይመጣሉ ተብለው የሚታሰቡ ነገሮችን በተለያዩ መጽሐፍቶችን እንትን በማድረግ የራሴን ፈጠራ እዛውስጥ አካትቼበት በፊልም እናቃቸው አንዳንድ ነገሮች አሉ ልክ የዛ አይነት እንትን አምጥቻለሁ ወደ ፊልም መቀየር እንደሚችሉ አንዳንድ ያገመገሙት ሰዎችም አንብበው ነግረውኛል እና እንደዛ ይመስላል ብቻ 2ቱን መጽሐፍቶች የሚያሳትም የንባብ ልምድህ እንዴት ነው በጣም ከፍተኛ ነው ልጅ ያለው ነው የጀመርኩት ንባብ ልጅ ያለው እንደዚህ በትምህርት ቤት አንዳንድ ስራዎችን ያው ማለት ተመረ መጨረሻ ላይ እንደዚህ ሽልማት ምናምን ነገር አለ እንደሱ አይነት ነገር ስለነበረ መጽሐፍ ስለሆነ የሚሸልሙን ያኔ በመጽሐፍ ራሴን እንትን አደረኩት ከዛ በኋላ በቃ መጽሐፍ እየገዛው ማንበብ ልምድ ሆነ ማለት በቃ ትንሽም ሳንቲም ሲሰጠኝ ወይ ደግሞ ለልብስ ተብሎ ገንዘብ ሲሰጠኝ ከዛ ላይ እየቆረጥኩኝ ለመጽሐፍ ምናምን እንደዚህ እንትን አደርጋለሁ እንግዲህ ጋዜጣና መጽሔትም ደግሞ የማንበብ ልምድ ከፍተኛ ነበር ያው በእነሱ ነው ስራዎችን መስራት የጀመርኩት በራስን ያሳደግከው አንተ ራስን በራስህ እውነት ለመናገር እንደዛ ነው ግን 2 ሰዎች መርሳት የማልፈልጋቸው ሰዎች አሉ ስነ ጽሁፍ ዓለም ውስጥ በደንብ እንድገባ ያረጉኝ ደረጃ አበበና አዲሴ አማዶ የሚባል 2 የስነ ጽሁፍ ባለሙያዎች እነሱ በኔ ህይወት ውስጥ ትልቅ አስተዋጽኦ አላቸው ስነ ጽሁፍ ላይ በጣም እንድበረታ በቃ ከወጣትነት ጀምሮ እነሱ ናቸው እንትን ያደረጉኝ ያበረታቱኝ ስራዎችን ጋዜጣ ላይ እንዲወጡ በጊዜው እኔ እንግዲህ በእድሜ ያኔ 20 ቤት ገና 19 ያለው ነው የጀመርኩት 19 አመት ያለው ገና ከሃይ ስኩል እንትን እንደወጣውኝ ነው የስነ ጽሁፍ እንትን አንድ ሃይ ስኩል ያለው የመጀመሪያዋን ጽሁፍ ጽፌ ጋዜጣ ላይ ወጣልኝ ያንንም የትርጉም ስራ ነበር እንትን የሞከርኳትና የአንድ ሰውዬ ህይወት ታሪክ እዛ ላይ ጽፌ ከዛ በዛ እየተለመደ ወደ ፖለቲካውም እየገባው እዛ የተለያዩ አመታቶችን ብቻ በተለያዩ ጋዜጦችና መጽሔቶች ሰርቻለሁ ፖለቲከኛ ሆንክ እንዴ በጊዜው እንግዲህ ትንሽ እሳት በነበረበት ጊዜ ሞክሬያለሁ 90ዎቹ ማለት ነው እስከ 2002 ላይ ማለት ነው ከዛ በኋላ ግን ያው ዲጂታል እንትኑ ወደዚህ ይወሰደኝ ሲመጣ ትንሽ እንትን ቀነስኩኝ ከዛ በኋላ በቃ
እንግዲህ ወደዚህኛው ደግሞ እየመጣሁኝ እንትን አልኩኝ ማለት ነው። እየተሳበ በኖርክበት እድሜ ለበጎነት ያባከንከው ምን ያክላል? እንግዲህ እኔ በጎ ሰው ነኝ ብዬ አላስብም እውነት ለመናገር፣ ግን ክፉ ሰው ነኝም ደግሞ አልልም። በጎ ወይም መልካም ሰው ለመሆን እርምጃ መሄድ አለብህ። ከሰው ጋር ስላልተነካካ ወይም ጨዋነ ስለተባልክ ወይም ደግሞ ይሄ ሰው በቃ በሰው ላይ መጥፎ አያደርግም ስለተባልክ መልካም ሰው ነህ ማለት አይደለም አይደለ? ስለዚህ እዛ ነገር ላይ መልካም ነገር ላላደርግ እችላለሁ ወይም በጎ ነገር ላላደርግ እችላለሁ፣ ግን ሰዎችን አልበድልም። ሰዎች ላይም ክፋት እንዲሰራ አልፈልግም። ሰዎች ላይም የሆነ አንዳች በደል እንዲፈጸም በጭራሽ። አትሊስት ይችን ነገር እንኳን የኢትዮጵያ ህዝቦች ደግ ናቸው ክፉ አይደሉም የሚል አመለካከት አለ እንደ ጥቅል እንደ ህዝብ። እዚች ላይ እውነት ለመናገር እኔ አገሬን እወዳለሁ፣ ኢትዮጵያን እወዳለሁ። ነገር ግን ኢትዮጵያኖች በጎ ናቸው የሚለውን ነገር ትንሽ ዳውት አለኝ። ማለት እንደውም አስቸጋሪዎች ነን ብዬ አስባለሁ። ማለት ብዙ ሃይማኖታችንን እንወዳለን፣ አገራችንን እንወዳለን፣ ታሪካችንን እንወዳለን። ግን አንድ ባለፈው ዕለት እንደውም አንድ ስትናገራት የሰማዋት ነገር አለች፣ እኔም ልብ ውስጥ የነበረች። ኢትዮጵያኖች ሃይማኖተኞች ነን ግን መንፈሳዊያንን ለማለት ግን ይቸገራሉ ብለሃል። ያንን ሐሳብህን በጣም ነው የምጋራው። ምክንያቱም እንደዚህ አይነት ነገሮች በጣም ነው የሚቸግሩን። ሃይማኖተኞች ነን ነገር ግን የመንፈሳዊ አይነት ባህሪ ግን አታይብንም። ስንከታከት በአለም ላይ በጣም ያልታየ አይነት በደልና ሰቆቃ በመድር ላይ ያልታየ ነገር እዚህ ሀገር ውስጥ ግን እግዚአብሔርን እናመልካለን የምንል አላህን እንፈራለን የምንል ስንጨፋጨፍ ካየህ ይሄ ትልቅ ጥያቄ ምልክት ውስጥ የሚገባ ነገር ነውና ትንሽ አስቸጋሪ ህዝቦች እንደሆን ይሰማኛል። በዛ ረገድ ላይ አሁን ያነሳችሁት ርዕስ በጣም ጥሩ ነው። በ2015 ላይ መሰራት ያለበት ነገር ነው ብዬ አስባለሁ። የኔም አንድም ግን አንድ የፌስቡክ እንትኔ ላይ ለ10 አመታት የቆየች እንትናለችኝ ስሎጋን መፈክር ነገር በጎ ህሊና መልካም ስብዕና ምትላለች። ይቺ 10 አመት ሙሉ የተቀመጠች ነች እና ይቺን እንደንትን ይዣታለሁ ማለት አዎ እንደመረ በጎ ህሊና መልካም ስብዕና ለምንድን ነው ይሄን ያነሳው? ታሜ ትላንትና ከስቱዲዮ ከወጣው በኋላ ከአንድ ጓደኛዬ ጋር እያወራን ነበርና ምንድነው በጎነት ወደ ጥንቱ እንመለስ ምናምን ምትሉን አለች። ምን ነው አልኳት። አይ እኛ እኮ ማለት ይሄ ነን አለች። አሁን ላይ ያለ ነው የክፋቱ ጥግ እሱ ነን። ምን እያልሽ ነው አልኳት። ግልጽ እንነጋገር ከተባለ ምክንያት አመጣች። ምንድነው አስረጂ ነገሮችን አቀረበች። በኃይለ ሥላሴ ጊዜ የኃይለ ሥላሴ አገዛዝ ረጋጭ ስለነበረ ያ ረጋጭ አገዛዝ በአጼዎችም ጊዜ አጼው ለሚመቸው አይነት አገዛዝ ይዞ ስለነበረ ይዞን ነበር አለች። በደርግም ስትመጣ እንደምታውቀው ነው ወይ ፍንክች የለም የሆነ ነገር ከተደረገ ይመጣል። በቲፒኤልኤፍ ጊዜም ስትመጣ ልክ እንደዛው ነው። ታውቃለህ አይደል? ቲፒኤልኤፍ ሌባ የረሸነበት ጊዜ አስታውሳለሁ ሲገባ። ከዛ አሁን ትንሽ ሰዎች የመናገር ልምድ እንዲያዳብሩ ነገሮችን ትንሽ ለቀቅ ማድረግ ሲጀመር እውነተኛው ማንነታችን ተጋለጠ። በጣም ትክክል ነው። በጣም ይሄኛው የኢትዮጵያውያንን ማንነት የገለጸ ነው ወይ ብዬ ጠየቁት። ለዛ ነው ተከበራችሁ አድማጮች ስለ በጎነት እያወራን ነው። አብዱልአዚዝ የሰፈራው አስታወስከው? ባለፈው 3 ቤት ሰጥቶን ነበር። አንድ ቤት ሰጥተናል። በጣም ነው የማመሰግነው። ስለ በጎነት እያወራችሁ ስለነበረ ይሄኛው ላይኑ ስለተያዘበት አብነትም እየደወለ ነበር። በነገራችን ላይ ላይኑ በጣም ቢዚ ሆኖባቸዋል። ዛሬ አንተን ለማመስገን በጣም ላይኑ ቢዚ ሆኖባቸዋልና በጎ ስራ እየሰራችሁ ስለሆነ ብሎናል። አድማጭ አለን። ሄሎ አያሌው ነኝ ከጴጥሮስ። እንደምን አረፈዳችሁ? ደህና እንደምን አለ? ሰላም ነው። በጣም ደህና። ውይይት ላይ ሀሳብ ልጨምር፣ የራስን ሀሳብ ለማስቀመጥ። እሺ ኤኒዌይስ ወንድማችን በጣም አድርጌ ነው ማመሰግንህ። ኢትዮጵያውያን ብዙ ጫጫታ ውስጥ እንኳን ብንሆንም በእንደዚህ አይነት በጎ ስራዎች
ተስፋ የማንቆርጥ ነንና ተጋሪ ነገር እንኳን ቢገጥመን እንዳንተ አይነት ብርቶች በሰው የሚኖሩ በሰው የሚተርፉ ያላቸው ማለት በገንዘብ የሚለካ ነገር ብቻ አይደለም መኖር ጊዜያቸውን ዕውቀታቸውን ሐሳባቸውን በበጎነት የሚያደርጉ ብዙ ዜጎች ስላሉ እንደዚህ በጣም ደስ ይላልና በተስፋ መቁረጥ ውስጥ እንኳን እንዲያነስ ትልቅ ነገሮችን ስንሰማ እውነትም አሁን ትራኩ ላይ መሆናችንን በደንብ እንናስብና ራሳችንን እንድንመለከት ያደርገናል። በጎ የሚሰሩትን ዜጎች በሙሉ ለማመስገን ወዳለው እግረ መንገድ ለተሪዮ ሳይሆን ሌሎች አድማጮች ይህንን ሐሳብ ቢሰሙት መልካም ነው ከማበማለት አንድ የሆነች ነገር ማስቀመጥ ፈልጋለሁ። እሱም ባይዘኔ አዲስ አበባ ከተማ ውስጥ የሚኒባስ ታክሲ አሽከርካሪ ነኝ። አሁን ቆሜ ነው ማውራችሁ። ብዙ ጊዜ መደወል ፈልግና መኪና ላይ ነው ማውራት ስለማይቻል አሁን ጊዜ ሳገኝ ነው የደወልኩት። እኔ በምሰጠው የሚኒባስ አገልግሎት ውስጥ ላለፉት ዓመታት ለኦቲዝም ህጻናትና ቤተሰቦቻቸው እንደዚሁም ለአካል ጉዳተኞች የነጻ አገልግሎት ነው የምሰጠው። ይህንን የማደርግበት ዋነኛው ምክንያት እነዚህ ወገኖቻችን ሳንቲም ያጣሉ ከሚል እሳቤ ሳይሆን በተፈጥሮ ወይም በልዩ ምክንያት የደረሰባቸውን አደጋ ምንም ቢሆን ይህንን ሸክም ሀገር መሸከም አለበት። ይህንን ሸክም ሌሎች ወገኖቻቸው መሸከም አለብን። አንዳንዶቹ ታውቃለህ የዚህ ኦቲዝም ህጻናት ከአስተሳሰብ ጋር በተያያዘ ብዙዎቹ አልጋ ላይ ቋጥረዋቸው ቆልፈውባቸው ነው የሚውሉትና እሱን ታግለው ልጆች ለማስተማር ወደ ትራንስፖርት ወደ ትምህርት ቤት ሲሄዱ ትራንስፖርቱ ደግሞ አንጨንም እያለ በጣም ብዙ ችግር ይደርስባቸው ነበርና ኖርማሊ ይህንን ታሪክ ለመቀየር እኔ አንድ የሆነች ጠጠር ማስቀመጥ አለብኝ በማለት ነው ስራው የተጀመረው። ይሄን በማድረጌ እውነት ለመናገር ከሰዎቹ ከሚከፍሉኝ 5 ብርና 7 ብር በላይ የአይምሮ ትልቅ እርካታ አለኝና ምናልባት ይህንን የሚሰሙ ታክሲ አሽከርካሪዎች በተለይ በዚህ በበጎነት ሰሞን በአዲስ ዓመት ምክንያቱም በትራንስፖርት ብዙ ህዝብ 2014 የተማረረበት ነውና እባካችሁ ለአረጋውያን፣ ለአካል ጉዳተኞች፣ ለዓይነ ስውራን፣ ለአቅመ ደካሞች፣ ለነፍሰ ጡሮች በተቻለ መጠን እንደው ከክፍያ ነጻ አገልግሎት ስጡ እንኳን ብዬ ባልልም ሲገቡ የሚመቻቸው አይመቻቸውም ከማለት የሚመቻቸውን ቦታ እንድታደርጉ ተራ አስከባሪዎች፣ ትራንስፖርት ቢሮ ሰራተኞች በዚሁ አጋጣሚ ይህንን እንድታግዙን መልእክት ለማስተላለፍ ነው። እግዚአብሔር ቢፈቅድ የፊታችን ዓርብ የአገልግሎት ቀን ነው። በታክሲ ማህበራት ሐሳቡን አቅርበናል። ከ1000 በላይ የምንሆን ታክሲዎች በተወሰነች ሰዓት ውስጥ ህብረተሰቡን በነጻ ለማገልገል እንቅስቃሴ እያደረግን ነው። የሚሰሙ ታክሲ ሹፌሮች እባካችሁ አንድ ቢያጆ አንድ ነጠላ ቢያጆ የ5 ብር መንገድ የ7 ብር መንገድ ህዝቡን በነጻ በማገልገል ማህበራዊ ኃላፊነታችንን በመወጣት ወታደሩ ህይወቱን በሚከፍልበት ዕውቀት ያላቸው ደጋግ ልቦች ለሀገር ብዙ በሚሰሩበት ሁኔታ ውስጥ እኛ ደግሞ ካለችን አቅም አንድ ቢያጆና 30 ደቂቃ የበጎነት ስራ ሰርተን 2015ን ሁላችንም በደስታ እንድንቀበል ጉድለቶቻችንን እንድንሞላ እንድናደርግ ነው። ምናልባት ይህን ፕሮግራም የማይሰሙትን የሰሙት ላልሰሙት በማስተላለፍ በዘወትር እንቅስቃሴያችን ግን ለጠቀስኳቸው አካላት ለዓይነ ስውራን፣ ለአካል ጉዳተኞች ታክሲው የሚመረሩበት ሳይሆን የእውነት የሚገለገሉበት በእርግጠኝነት ደግሞ ምነግርህ ታክሲ ውስጥ አገልግሎት የሰጠናቸው ሰዎች የሚመርቁት ምርቃት መሬት ጠብ የሚል አይደል። እናንተንም በዚሁ አጋጣሚ አመሰግናለሁ። እኔ ትራንስፖርት ውስጥ ሆኜ አንድ ታክሲ ሹፌር ሆኜ ወገኔን ሀገሬን ለመጥቀም እችን ያህል በጎነት መስራት ከቻል ቢሮ ውስጥ ያላችሁ ሰዎች፣ ንግድ ውስጥ ያላችሁ ሰዎች፣ ሚዲያ ውስጥ ያላችሁ ሰዎች፣ መምህራን፣ የተለያየ ዘርፍ ውስጥ ያላችሁ የተከበራችሁ ሰዎች እያስተማረን በድህነት ውስጥ ሆኖ ዋጋ የከፈለልንን ህዝብ ማገልገል አለብን። እናገልግል ብለን ስንል ከልባችን እናገልግል። አንዳንድ ቦታ በጎ የሚመስሉ በሌላ ቦታ በኩል ደግሞ ህዝብ የሚያሳዝኑ ድርጊቶች ውስጥ ባንሳተፍ መልካም ነው። እግዚአብሔር ቢፈቅድ በሚቀጥለው ዓመት ብዙ የታክሲ ወዳጆች ጋር ሆነን ይህንን አገልግሎት ለማሳደግ እንሞክራለን። ችን ሀሳብ እንዳካፍል እድልም ስለሰጣችሁ እናንተንም አመሰግናለሁ። ዘመንህ ይባረክ። በጣም ነው የምናመሰግነው። ያንተ አይነት በጎ ነፍሶች፣ ያንተ አይነት በጎ ሰዎች ስራቸውንም ጤናቸውንም ይባርክልን ያብዛልን ብለናል። ፈጣሪ ይርዳህ። እንግዲህ እሺ፣ ሌላ አድማጭ አለን። ሄሎ አለን እንኳን ደህና መጣ። እንኳን ደህና ቆይ። 11ኛው ሰዓት ላይም እንግዲህ ገብታል። እንደምንም ብለህ ገብታል። አባው ሰራተኛ እያለው ስዩም ከጳውሎስ ገባና እኔም ወረፋያስና እንግዲህ እንደሱ አይነት በጎነት ይብዛ ብዬ ይሄን ድምጽ ሌላ ቦታ ሰምቻለሁ። እንዴ አንተን ቀድም
እንበዛለን ብያለሁ እኮ። አዎ ከመቼው ጨርሰ እዚህ ተገናኘ ብሎ እኮ ሰርፕራይዝ አደረገኝ ነው። ለማንኛውም አንተን ቀይሮ እኔም ቀብጬ ነበር ባንተ ከሄደበት መንገድ። ስለዚህ ደግሞ ይሄው እንግዲህ የመጨረሻዋ ማክሰኞ ነው። ቀጣይ በአዲስ ዓመት ስለምንገናኝ የያዛችሁት ርዕስም ሰሞኑን እንግዲህ በጎነት እንደዚህ ነው። ሁሉም ያቀሙን ከሰራ ሁሉ ነገር ጥሩ ይሆናልና እንግዲህ እናስባለን 2015 አሁንም ዝናቡ የበረከት እንዲሆን የሰላም የብልጽግና የአንድነት ቀደም እንደተባሉ በጎነት ካለ ብቻ አይደለም ከሌለ ነው የምትሰጠው። ታክሲ ሾፌሮቹ እንዲህ ካደረገን መምህራኑ እንዲህ ከሆነ ጤናው የሚዲያ ባለሙያ ቀደም እንደሰማሁት ሀገርን ለማስቀደም ሁሉም ኢትዮጵያን ፕሮሞት ለማድረግ በጎነቱን ካመጣን ሁሉ ነገር ያልፋል። ከኛ በላይ አይደለምና ማሜም እንዳንተ አይነት ባለሙያዎች ሌሎችም ለሀገራችን ያስፈልጉናል። ቤትም ቦታ ላይ እንግዲህ መጪው ዓመት የጦርነት ሳይሆን እንደዚህ የመረዳዳት በጎ የምናደርግበት የምናገለገልበት ፍጻሜ ያደርግበት አንተም የጀመርከው ደግሞ የሀሳብ ዕቁብ ደብተር የተለያየ ነገር በዚሁ ሚዲያ ላይ መታችሁ አስተዋጽኦ እናድርግ ባልከው ምክንያቱም አንድ ሰው የአንድ ልጅ ተማሪ አንድ ደርዘን ደብተር ኮንትሪቢዩት ማድረግ ቀላል አይደለም። የሁላችንም ችግር እንዲከተዋጣን ሁሉ ነገር በጎ ይሆናልና በጎ የምናስብበት በጎ የምናደርግበት ዛሬ ደግሞ ለትውስት የዛሬ 62 ዓመት ጀግናው አበበ ቢቂላ በባዶ እግሩ ሮም ላይ ድል ያደረገበት ቀን ስለሆነ ይህን እያሰብን እሱ በባዶ እግሩ ድል ያደረጋት ኢትዮጵያን ያቆያል። እኛ ደግሞ እሱን ታላቆቻችንን ማመስገን ማሰብ አለብን። በአበበ ቢቂላ ሌጀንዳችን ነው። እንደዚህ በየወቅቱ ማን ከኋላ ያለውን እያሰብን እያስታወስን መዘከር ይኖርብናል። እንኳን ተወለደ እንኳን አስጠራልን። እንዲህ አይነት ደግሞ በዘመኑ ብዙ አበበ ቢቂላዎች በሁሉም መስክ ኢትዮጵያን የሚያስጠሩ ያስፈልጋሉ። መልካም ጊዜ ይሁንልን። በጣም ነው የማመሰግነው አብዬ። ተባረክ። ሰናይ ዘመን። በጣም የሚገርም ነው። ያሉን ጥቂት ደቂቃዎች ናቸው። ለእንግዳይ ብሰጥ በጣም ደስ ይለኛል። በጣም በርካታ አድማጭ ነው ያለብህ። እየተደወለ ነው አለ ተጨንቆ እያሳየኝ ነው። የመጨረሻ አድማጭ በኋላ ላይ ስንወጣ ምናልባት 2 ደቂቃ እንሰጣለን። እሺ ያንተን ሐሳብ ቀጥል። ቅድም ያነሳውልህ ሐሳብ አለ በተለይ አፕሊኬሽኗን ለምን እንደሰራ ምክንያቱም በጎነትን ስለምታጋባ እቺ ሐሳብ ለብዙዎችም እንድንሸጣት ስለምፈልግ ባይዘው በአዋጅ 90.7 ትልቁ ነገር ሐሳቦቻችንን ምንሸጥበትን መድረክ ነው። ድልድይ ብቻ መሆን ሳይሆን ሐሳቦቻችንም እና ሐሳብ እንድሸጥ 5 ደቂቃ ተሰጥቷል። ማንንም አይናገርም። በጣም ነው ማመሰግነው። በጣም ለዚህም ማለት ይሄንንም እድልም በእናንተ በኩል በማግኘት እጅግ በጣም ነው ማመሰግነው። እንግዲህ ከተነሱ ጥያቄዎች አንተ ቶሎ ብዬ ልበለውና ከዛ ማመስገንም መርሳትም አልፈልጋቸው ሰዎች ስላሉ እነሱን አመሰግናለሁ። ከወጣቶችና ቴክኖሎጂና አያይዞ የጠየቁት ጥያቄ አለ። እንግዲህ ወጣቶች ቅድም እንደተባለው ስልካቸውን በብዙ አይነት መልኩ የሚጠቀሙበት ከሆነ ብዙ ነገር ይሰራል። ፎቶ ኤዲቲንግ በማድረግ ቪዲዮ ኤዲቲንግ በማድረግ ድምጽ በማስተካከል የተለያዩ የጤና ራሳችንን የምንቆጣጠርባቸው ነገሮች እንዲሁም ደግሞ ከተለያዩ የዲጂታል ስራዎች ጋር የተያዙ ነገሮችን መስራት የሚቻልባቸው ብዙ ነገሮች አሉ። እኔ እንኳን ከዚህ በፊትም አንዳንድ የምሰራቸውን የሙዚቃ ስራዎች በክሊፕ መልክም ለሰራ ስፈልግ በእንደዚህ አይነት መልኩ የምሰራበት ጊዜ አለ። በሞባይል ብቻ ማለት ነው፣ ያለ ኮምፒውተር ጋር ግንኙነት ሳይኖረው ማለት ነው። እና በእንደዚህ አይነት ነገሮችን እጃቸው ላይ ባለው እቃ በሙሉ ወደዛ ነገሮችን ቢቀይሯቸው ብዙ ነገሮቻቸውን ሊያሳጥሩ ይችላሉ ብዬ አስባለሁና ለወደፊት እድሉ ሰፋ ያለ እድል ገጥሞኝ ከወጣቶች ጋር የምገናኝ ከሆነ እሱን ነገር እንትን ለማድረግ ሞክራለሁ። ነገም ደግሞ አንድ ጆርካ ኢቨንት የሚያዘጋጀው አንድ ፕሮግራም አለ። እዛ ላይም ስለጋበዙኝ እጅግ አርጌ ነው ማመሰገናቸው አዘጋጆቹንም። እዛ ላይም ልታገኙ ትችላላችሁ። ልዩ ሙያ የተሰኘ የሞባይል መተግበሪያ ነው የሰራሁት። ይሄ ልዩ ሙያ የተሰኘ የሞባይል መተግበሪያ በሙዚቃ፣ በፊልም፣ በስነ ጽሁፍ፣ በኪነ ጥበብ፣ በቴክኖሎጂና በልዩ የፋሽን የምግብ ባለሙያዎችን እንዲሁም ደግሞ የኢቨንት ኦርጋናይዘሮችን የውበታ በርካታ ናቸው። ጆርናሊስቶቹ በስነ ጽሁፍ ውስጥ የተካተቱት በርካታ ነው። በአንዱ ብቻ ወደ 50 የሚሆኑ ዘርፎች አሉ
እነዛ ሁሉ 50 ዘርፎች እስከዛሬ ድረስ ማግኘት የማንችላቸው ባለሙያዎችን በአንድ ላይ ሰብሰብ አድርጎ የያዘ ነውና እነዚህን ሁሉ ባለሙያዎችን በአገራችን ውስጥ ብቻ ሳይሆን በመላው ዓለም በዚህ ዘርፍ ውስጥ የሚንቀሳቀሱ ተሰጥኦና ክህሎት ያላቸውን ባለሙያዎችና ከነሱ ጋር ተያያዥ የሆኑ ድርጅቶችን የሚያገናኝ የሞባይል መተግበሪያ ነው የተሰራውና ይሄንን መተግበሪያ እንግዲህ መነሻ ሐሳብ ምንድነው? እነዚህ ባለሙያዎች እስከዛሬ ድረስ በቀላሉ አይገኙም። ይሄ መድረክ ግን ሲመጣ እርስ በርስ እንዲገናኙና በቀላሉ ሸክማቸውን በሚያቀል መልኩ እንዲሰራ ስለሚያደርገው ማለት ነው። ሁለተኛ ደግሞ ምንድነው? አንዳንድ ባለሙያዎች እንዴት መጣል ሐሳቡ መጀመሪያ እኔ ችግር ውስጥ ገባሁ። በመሰራበት ጊዜ አንድ ባለሙያን ማግኘት ቸገረኝ። ስለዚህ ያንን ባለሙያ እንደዚህ በጣም የተቸገርኩኝ የምሰራ ከሆነ ለምንድነው ሌሎች ሰዎች እንደዚህ የተቸገሩ ለምንድነው የሚሰሩት የሚለውን ነገር በምንድነው ኤስኤምኤስ አይነት ነገር ለመስራት አሰብኩኝና ግን ዲጂታል እንትኑ በጣም ፍጥነት ስላለው ወደዛ አይነት ነገር ለምን አልቀየርም አልኩና ሞባይል አፕሊኬሽን ለምን አልሰራም አልኩኝ። ግን ሞባይል አፕሊኬሽን ለመስራት የሄድኩበት መንገድ በጣም የሚያስቅ የሞኝ ድፍረት ማለት ይቻላል እንጂ ሞባይል አፕሊኬሽን መስራት በጣም አድካሚ ነው። በጣም አንድ ስራ ሰርተው ኮዱ እንኳን ቢፈርስብህ ብዙ ነገር በአንድ ጊዜ ይበላሻል፣ ዳሜጅ ያደርጋል። አንዲት ኮማ ሁለቴ ቀድም ተናገር ያለው ለቀውስ የደረስኩበት ጊዜ ነበርና እየሰራው ያለ ኮማ እና ፉል ስቶፕን ተጠቀሚ ሁለቱን አዘብራርቄው ማለት ነው። በቃ በሱ ምክንያት ብቻ እንትኑ አፕሊኬሽኑ ክራሽ ያደረገበት ሁኔታ አለ። እንግዲህ አስበው እና በውስጡ ደግሞ የምትጠቀሙ የኮድ ማአት ጭንቅላትን ነው የሚያዞረው በጣም እና በእንደዛ ረገድ ኮዲንግ ራስ ነው የሰራው? አዎ ራሴ ነኝ። ፉል ስታክ የሚባለው አይነት እንትን ነኝ። ዋው! ፍሮንት ኤንድም ባክ ኤንድም ሆል መረጃውንም መሰበስበው ራሴ ነኝ። ዳታቤዝ ሲስተሙንም ዳታቤዝ ሲስተሙ የሚገርም ኮኔክትድ ሆኗል። ግን አሁን መረጃዎችን በዛ በኩል እንዳልቀበል የሚያደርገኝ አንድ ችግር አለ። ያንን ችግር አሁን ልቅረፈው ብል ማለት ነው ሌላ ሰበበኛ የሆነ ችግር ይፈጠርብኝ ነው። ሲንክ ያረጋል ራሱ አሁን ምንም ራይዝ አለው። ዋው! ግን ምንድነው ችግር ይሄ ወደ እንትን እንዳይፈጠርብኝ ስለሰጋው ነው። ወደ ምንድነው አሁን ይሄኛው ላስተካክለው ብል እንደገና ደግሞ አፕሊኬሽኑ ክራሽ አድርጎ ችግር ምት ውስጥ ገባውና በቃ ባለበት ይሄንኑ መረጃ ህብረተሰቡ እየተጠቀመ ከዛ ባለሙያዎች ግን አሳየህ? አይተውታል። እሺ ምን አሉ? አይደለም እኛ ጋር ህንድ ውስጥ ያሉት ባለሙያዎች አይተው ስቀው ደውለውልኛል። ራሳቸው እነሱ ደውለው ማለት ነው። እሺ ይሄንን አንተ ነህ የሰራው? ግን አፕሊኬሽን የሚባለው ኮንሰፕት ራሱ ነበር አንተ ውስጥ? አረ በጭራሽ አልነበረኝም። የሆነ ባለሙያ ጓደኛ ነበረኝና እዛ ሄጀ ይሄን ነገር እስኪ እንትን በለኝ ስለው ሳይቀብኝ መጨረሻ እንዴ እኮ አይሰራ ምናምን እንደዚህ አንተ በፈለግከው መልኩ ምናምን ግዴለ ምን ይሰራዋሉ ቶሎ ይገባኛል አልኩት። ተሰላችና ከዛ ከዛ ምንድነው በ3 ሳምንት ውስጥ ሰርቻ ያሳየሁት። ሊያምነኝ አልቻለም በተአምር። ይሄ ሌላ አይነት እንትን ከሌለ በስተቀር ሊሆን አይችልም ምናምን አለኝ። ግን መጨረሻ ላይ በአንድ 7 ወር ያህል እዛ ቆየሁበትና በ3 ወር ውስጥ ደግሞ የተወሰነች መረጃ ሰብሰብ አድርጌ ከዛ ለቀቁት። ፕሌይ ስቶርም አፕሩቭ ሲያደርገኝ ራሱ ምንም እንትን አላደረገኝ። አፕሩቭ ሲያደርገኝ ራሱ ሌላም ጥያቄ አልጠየቀኝም። ባንዴ ማለት ላይሰንስ ዶንክ ማለት ሌሎች ሰዎች እንደውም 30 ቀናት ምናምን ይጠብቃሉ። እኔ 5 ቀን ብቻ ነው ያስጠብቀኝና በ5 ቀን ውስጥ እንደዛ ማግኘቴ በጣም ነው ያስደሰተኝና በእንደዚህ አይነት መልኩ ነው የሰራው። አይ እኔ እዚህ ጋር መነሻ ሐሳብ ምንድነው? የምታነባቸው መጽሐፎች አሉ ወይስ የምታያቸው ቪዲዮዎች አሉ? ማለት ዝም ብለህ ብቻ እንትን አትልም? ትክክለኛ ቆንጆ ጥያቄ ነው። እንደዚህ ይሄን ነገር እንትን ስለ እኔ ቴክኖሎጂ ላይ እንትን ይፈጣል ነው። አምሮ አቀባበል ፈጣን። የመጀመሪያ ጊዜ እንደውም ኮምፒውተር ምናምን እንደዚህ ስነካ የሚያስተምረን ነበር። ስለዚህ ዊንዶውስ ዶንስ ምናምን የሚባለው ነገር እና አስተማሪው አይቶኝ
በቃ አስቸጋሪ ልጅ ነው ምናምን ብሎ ማለት ያስተማረ እኔ ትኩረቴ ወደ ሌላ ይሄዳል ያስተምረው ላይ አይደለም ለምንድን ነው የማትሰማ እያለ ብዙ ጊዜ ስለሚበሳጭብኝ ነበረ እና በእንደዛ አይነት ነገር ብዙ እንትን ብያለሁኝ ከእንትን በመማርበት ጊዜና እዚህ አሁን ልዩ ሙያ ውስጥ አርቲስት አለ ከ50 በላይ ባለሙያዎች አሉ የሙያ ዘርፍ አዎ እንጂ በዛ ውስጥ አሁን ለምሳሌ አንዱ አርቲስትን ብቻ ዝም ብለህ ብትነካው ሰዓሊዎች ማአት ናቸው ያሉት እንደገና ደግሞ በፊልም ረገድ ብትገባ ፕሮዲዩሰሮች በጣም ብዙ ናቸው ስነ ጽሁፍ ዓለም ውስጥ በጣም ብዙ ትላልቅ የሚባሉ በሙያቸው ካበተ ልምድ ያላቸው እዚህ ውስጥ ማለት የአፕሊኬሽኑን አካሄድ ምንድነው አንተ የምታገኘው ክፍያ ጥቅም ለወደፊቱ ነው እንግዲህ አድቨርታይዝመንት ለመስራት ነው እኔ ግን ፕሮሚስ ላስገባ ነው የራሴን ጥቅም ላስቀድም ነው ላይነ ስውራን ምን ታረጋለህ ቅድም ጥያቄ አንድ ደቂቃ ነው ያለ እሺ እሱ ላይ በተለይ አሁን የናቪጌተር የመንገድ ላይ ለምሳሌ አሁን አንዳንድ ስማርት ኬን ብትሮች አሉ ዋይት ኬኖች ዋጋቸውም ውድ ነው እኛ ሀገርም የሉም እነሱ ላይ ያለ ስማርት አፕሊኬሽኖች አሉ በተለይ መንገድ ላይ የመንገድ እነሱ ነገሮች ላይ እስቲ ምን ታስባለህ እኔ እንግዲህ አፕሊኬሽኑን የሰራሁት እነዚህ ባለሙያዎች እንዲገናኙ ነውና እንግዲህ ለአይነ ስውራንም ቢሆን በሙያቸው ዘርፍ ሊካተቱ የሚችሉበት ፕሮፋይል ነው ግን እየቆየ ምንድነው ይሄ ፕሮፋይል ብቻ ሳይሆን ጋለሪ ነገር ይከፈትበታል ጋለሪው ምንድነው የድምጽ የምስል እና የቪዲዮ ነው እዛው ሰዎች የሰሯቸውን የራሳቸውን ስራዎች እዛው ውስጥ ሄደው እንዲያስገቡና ህብረተሰቡ እነሱን እየቼክ እያደረገ ከነሱ ጋር መስራት የሚችሉበትን መንገድ ነው የሚሰጣቸው እና ለአይነ ስውራንም ይሁን ለምንም አሁን አሉ እኔ ውስጥ በድምጽ ውስጥ የተካተቱ የተራኪ ድምጽ ያላቸው እንትኖች እሺ እዛው ውስጥ ያሉ ሰዎች አሉ ግን ማመስገን የምፈልጋቸው ሰዎች ስላሉ እነሱን ከዘለላችሁኝ እኔ ቅር ይለኛል አንድ ይቃለሽ በጣም እሺ በእውነት በጣም በርካታ ሰዎች ናቸው ያሉኝ ግን እንደው ከላይ ቶሎ ለማስተዋወሳቸው ለጥቀስ ሰመረ ኪዳኔ ገዛይን ካሳ ሞገስ ነጋሽ ሰለሞን አያሌው ወሰን ያሲል መሐመድ ቆንዲ ቶማስ መንግስቱ በጣም ዶክተር መሐሪ ፍሳሃ ማለች በሬስ እንዳይ ኪሮስ ስንዱ ተካልኝ ሚሚሲሳይ እንዳለ ሀገሩ ኤርሚያስ ሽጥላ አንድነት አራጋው እነ ሙላት በሬሄ ገብረ መድን በሬ ብዙ ሰው አለ መታመሰግና በጣም ብዙ ሰው ነው ያለው እንደውም ያረጋችሁልኝን ቃለ መጠይቅ ዘላችሁኝ እነዚህን ሰዎች የማመሰግንበትን ሰፋ ያለ ድል ብትሰጡኝ ችግር የለም በሌላ ጊዜ ስለሚኖረን ቆይታ በዛ ቆይታ ላይ ማመስገን እንችላለን የተከበራችሁ አድማጮች ስታደምጡ የነበረው ይመለከተኛል ኢትዮጵያ ነው ለዛሬ የነበረን ዝግጅት የተከታተላችሁትን ይመስል ነበር ይመለከተኛል